ከአላህ የወረደበት አሁን ቁርአን ከአላህ እንደወረደ ማስረጃ ትሰጡኛላችሁ አትሰጡኝም? ኧረ እኔ በቃ ብዙ ክርክር አልፈልግም። አትረጋጋም? እሺ ንገረኝሽ፣ ምንድነው የምታወራው? አንተ ፈጣሪ ሰማይና ምድር እንደፈጠረ እንዴት አወቅ? አንተ ታዲያ ነብዩ መሐመድ ወይም ደግሞ ኢየሱስ ክርስቶስ ናቸው የፈጠሩት ብለህ ታምናለህ? ስለዚህ አንድ ፈጣሪ የማይታወቅ ፈጣሪ የማይለይ የማይታይ ጌታ አለን፣ ያ ጌታ ነው የፈጠረው ብዬ ነው ማምነው እኮ። እሱም ማን ነገረክ? ማንም የነገረኝ የለም። በውስጥ ያሰብኩት ሐሳብ ወይም ደግሞ ከመጽሐፍ ያነበብኩት ነገር ነው። ይሄ ነገርማ ከምን መጽሐፍ? መጽሐፉ ታሪኩ ብዙ ነው በነገራችን ላይ። አሁን ለጠየቁት ጥያቄ መልስ እንዲሰጠኝ እንጂ ለክርክር አይደለም የገባሁት። እኔ ለጠየቁት ጥያቄ መልስ ምን ይሰራል አንተ? እንደኛ ምን ነው አንተ አንብበክ ያመንከው መጽሐፍ እኛ ምን ነው? እሺ በዚህ ዓለም ላይ ሃይማኖት የሚባል ነገር የለም የሚል መጽሐፍ ነው በነገራችን ላይ። ያሳየንሽ አንዴ ጣልቃ ልግባ እዚህ ላይ። ቆይ አንዴ ሰው አሁን ለጠየኳችሁ ጥያቄ መልስ ትሰጡኛላችሁ አትሰጡኝም? ና ያነበብከው መጽሐፍ ነገርን ምን ማለት እሱ ምን ማሳየት ይጠበቅብኛል አለ መጽሐፉ ኖርማል ነው። እኔ ጋር አይደለም አሁን ያለው መጽሐፉን ማን የጻፈው? አብርሃም አሜሪካ። አብርሃም እንጃ እሱን እንዴት አመንከው? እሱን ሳይሆን ያመንኩት እኔ ኖርማሊ ሲሪየስሊ አሁን እኮ ነገርኩ እኮ እኔ የምፈልገው አሁን በዚህ ዓለም ላይ ቁርአን ፈጣሪ እንዳወረደውና ከአላህ እንደወረደ እርግጠኛ መሆን ነው የምፈልገው። እሱን ያመንኩበት ምክንያትም አለኝ። ሙሉ መጽሐፉን ስታነበው ይገባል። በውስጥ አውራ ይከፈልክልክላለሁ። ኖ እሱን ሰውየውን ለምን አመንከው ነው መጀመሪያ እንዴት ነው ማላም ነው? በዚህ ነገርኩ እኮ በዚህ ዓለም ላይ ለ10 ምናምን ሀገራቶች አሉ። አሜሪካ፣ አውሮፓ፣ እንግሊዝ፣ ካናዳ፣ ሳውዲ አረቢያ፣ ኢትዮጵያ እንደሚባሉት እንደሚከባበሩት 10 ምናምን ሀገራቶች አሉ። እነዚህን ሁሉ ሀገራቶች በቋንቋና በሃይማኖት የለያያቸው የሰው ልጅ ነው። ስለዚህ የሰው ልጅ ከሆነ በሃይማኖትም በቋንቋም በሀገርም የለያያቸው የሰው ልጅ ከሆነ ያ ፈጣሪ ነብዩ መሐመድ እና ኢየሱስ ክርስቶስ ናቸው ያመጡት ሃይማኖትን እኮ። ተረጋጋሽ፣ የተገባባን እኮ ነው። እኔ እኮ ባለቤቱ የት ሄዶ ነው አንተ የምታወራኝ ነው? ማንና ያገናኘህ ሰው? አንተ ማን ያመጣኝ ሰው? ምክንያት ይሄ ነው። ምክንያቱን እኮ እየነገርኩህ ነው። እሱን አይደለም ስለ ፈጣሪ የነገረህን አብርሃምን እንዴት አመንከው ነው ያልኩህ። ይሄን የጠየቁ ማለት ምን ፈጣሪ ሰማይና ምድር እንደፈጠረ እንዴት አወቅ? ስለ አብርሃም መጽሐፍ ጻፈና በሱን ያወቅኩት አልከኝ አይደለ? እሱ የማይታወቀው ፈጣሪ ነው የፈጠረው እኮ። እንዴት አወቅ? እሱን እንዴት አወቅ? እሱ ይሄ እኮ ግልጽ እኮ ነው። አንድ ፈጣሪ እኮ እንዳለ እኮ እናምናለን። ነገር ግን ደግሞ ቁርአንንም የጻፈው ክርስትናንም ደግሞ ስለ ክርስቲያን ሃይማኖት ደግሞ የጻፈው የሰው ልጅ እንጂ እሱን እንመጣለን። እኔ አሁን የጠየቅኩት ጥያቄ እንዴት አመንከው? ያመንኩበት ምክንያት እኮ እየነገርኩህ ነው ያለሁት እኮ። አንድ ፈጣሪ የማይታወቅ ፈጣሪ አለን እኮ። ገባኝ። አሁን መመሰል ስም ማን ነው መጀመሪያ? እኔ እኮ ነግሬያለሁ ቅድም እኮ ሙስሊም ነኝ ሀቢብ እባላለሁኝ እኮ ብያለሁ። እሺ ሀቢብ ምን እንደሆነ መሰለህ እኔ ላደርግልህ እየሞከርኩ ያለሁት አንተን ለማፋጠጥ ምናምን ነገር ሳይሆን መጀመሪያ እይታክ መስተካከል አለበት። እይታ ከተስተካከለ በኋላ እይታ እኮ የሚስተካከለው እኮ ከአላህ ለመውረዱ ቁርአን ወይም ደግሞ
በክርስቲያን ሃይማኖት ነብዩ ኢሳ ከሆኑ ትክክለኛ ነብዩ ኢሳ ነው የሚባለው አይደለ? በእኛ ኢየሱስ ክርስቶስ እንዴት ነብዩ ኢሳ ሊሆን ቻለ? እሱ ምክንያት ምናምን ታብራሩልኝ ነው የገባሁት። ልጅ የነገራቸው ጥያቄ እንዲመለስልኝ ብቻ ነው የገባሁት፣ ለሌላ ነገር አይደለም። እንመልስልሃለን እኮ ገባኝ። አሁን መሰለ አንድ መጽሐፍ ከፈጣሪ እንደወረደ ለማረጋገጥ አንተ ምን እንደሚያስፈልግህ ትነግረንና እሱን እናሟላልሃለን። ገባክ አይደለ? አሁን ልንገርክማ እየጠየቅኩ ያለሁት ነገር አንተ ፈጣሪ እንዳለ ታምናለህ፣ which is good። ያ ፈጣሪ ደግሞ ሰማይና ምድርን ፈጠረ አልክ። እንዴት አወቅክ ስልክ አንድ አብርሃም የሚባል ሰውዬ ፈጣሪ ሰማይና ምድርን እንደፈጠረ ጽፏል እና እሱን አመንኩት አልከኝ። እኔ ደግሞ የጠየቅኩ ጥያቄ እንዴት አብርሃምን አመንከው? ምንድነው መነሻ ምክንያት? እኔ አሁን የእምነትህን አንተ የሆነ ነገር ልታምንበት የምችላቸውን ፖሲብል መንገዶች ለማየት እየሞከርኩ ነው። ከዛ ያንን ስረዳ አንተ ሌላ ሃይማኖትን የማምን መስሎ ነው? ምንም ሃይማኖት የለኝም፣ ሃይማኖት የለም በዚህ ዓለም ላይ ሃይማኖት የሚባል ነገር የለም ብዬ ነው የማምነው እንጂ አረኔ 666 ኧረ በፈጠራችሁ ጌታ እኔ ሙስሊም ነኝ። ሲጀመር እኔ ሙስሊም ናቸው ቤተሰቦች፣ አባቴ ሶላት ሰግዳናት። እንደዛ አይደለም። እኔ ያነበብኩ መጽሐፍ ግራ ስላጋባኝ ብቻ ለጥያቄ ነው የገባው እኮ ገባኝ አይደል? አሁን 666 ምናምን አማኝ ምናምን አትበሉ። ሃይማኖት የለም በዚህ ዓለም ላይ ብዬ ነው እኔ እያመንኩ ያለሁት። እና ለዚህ ደግሞ ፈጣሪ ለማውረዱ እርግጠኛ ማስረጃ ከእናንተ ፈልጌ ነው የገባው እኮ ገባኝ። ሙስሊም አይደለህም አይደል? አሁን አንተ እኔ አሁን ላይ ቋገበ ሙስሊም ነኝ አትበላ። አሁን ምን መሰለክ ሀቢብ፣ ምን እናደርጋለን መሰለህ? አብርሃምን ለምን አመንከው ንገረኝ። ይህንን ሚስጥር ማወቅ እፈልጋለሁ። እየነገርኩህ እኮ ነው ደጋግሜ። አብርሃምን ያመንኩበት ምክንያት 3 ነገሮች አሉ። አንደኛ አደምና ሐዋ በነበሩበት ሰዓት ሀገር ክፍፍል የለም፣ የቋንቋ ክፍፍል አልነበረም። ሁለተኛ ደግሞ 20 ምናምን ነብያቶች ናቸው በእኛ ያሉት ማለት በሙስሊሞች ሙሉ በሙሉ ባላቃቸው 20 ምናምን ናቸው እስከ መሐመድ የመጨረሻው ነብይ ድረስ ማለት ነው። እነዛ ነብያቶች በነበሩበት ሰዓት እስልምና አልነበረም። የመጨረሻው ነብይ ላይ ነው ይሄ ሶላት የመጣው ምንም የመጣው ለምን እንደውም ታስታውስ ከሆነ ቢላል ሀበሽ ነው ምናምን ይላል አይደል? በእኛ ሃይማኖት በሐዲስ ላይ ሰምቻለሁ። ቢላል ሀበሽ ነው አዛን ያለው ለመጀመሪያ ጊዜ እና ቢላል ሀበሽ ከሆነ ለመጀመሪያን ጊዜ አዛን ያለው በነብዩ በመጨረሻው ዘመን ነው። አሁን ከዛ በኋላ ነብይ የለም፣ እስካሁንም የለም። ስለዚህ በዚህ ሃይማኖት ላይ ሶስተኛውን ልጠይቅ እሺ በቃ ቆይ ሀቢብ፣ አንደኛ ያመጣው ሃይማኖት ለመሆኑ ምስክር ይሄ በቂ እኮ ነው እኮ። ቆይ አይደለም፣ አሁን አንድ ነገር ልንገርክ። የጠየቅኩን ጥያቄ ቱ ዘ ፖይንት እየመለስክ አይደለም፣ ግን በቃ ይሁን አንተ ማጨናነቅ ስለሆነ የመጀመሪያ ጥያቄ የጠየቅኩ ጥያቄ ቁርአን ከዓለማቱ ጌታ ስለመውረዱ ምንድነው ማስረጃው ነው አይደለ? ጥያቄ አዎ፣ ከፈጣሪ ለመውረዱ ምንድነው ማስረጃችሁ? ወይም ብቻ እንዲሰጡኝ ነው። ገባኝ። አንተ አሁን አንድ መጽሐፍ ከፈጣሪ እንደወረደ ለማወቅ ምን አይነት ማስረጃ ነው የምትፈልገው? እኔ ቁርአን ከአላህ እንደወረደ ማስረጃ ነው የምፈልገው። ነብዩ መሐመድ ይሄ ነብያቶችና ኢየሱስ ክርስቶስ ያመጡትን ሃይማኖት ዝም ብሎ ሳያመጣውን ሃይማኖት ሳይሆን እኔ መከተል የምፈልገው ትክክለኛ ሃይማኖት መከተል እፈልጋለሁ ነው ሙስሊምና እኮ። ገባኝ። ተረጋጋ። አሁን አንድ ጥያቄ የጠየቅኩ ጥያቄ ምንድነው? አንድ መጽሐፍ ከአምላክ ለመውረዱ አንተ ምን አይነት ማስረጃ ነው የምትፈልገው? ከፈጣሪ የወረደበት ምክንያት ነው። ቁርአን ከአላህ ነው የመጣው አይደል እንዴ የሚባለው? እሱ ምክንያት ብቻ እንድትነግሩኝ ነው የምፈልገው። ኦኬ፣ እንጂ ከፈጣሪ እንደወረደ ታውቃለህ? ከፈጣሪ እንደወረደ አላምንም። ነብዩ መሐመድ ከመና ቢላል ሀበሽ በእናው አቡበክር በነበረበት ሰዓት ነው የመጣው ብዬ ነው የማምነው። ኧረ ሀቢብ ቆይ አንዴ፣ አንድ መጽሐፍ ከአምላክ ለመውረዱ ምን አይነት ማስረጃ ነው የምትፈልገው? ከአላህ ለመውረዱ የሆነ ማስረጃ ስጠኝ አንተ። እኔ ሌላ ነገር እኮ ምንም ነገር አልጠይቅም። ምን አይነት ማስረጃ? ምን አይነት ማስረጃ? እኔኑ መልስ ትጠይቀኛል እንዴ? ከአላህ ነው የወረደው አላላችሁም እንዴ? ከአላህ ከወረደ ምክንያት ስጡኝ እንጂ እኮ የምፈልገውን ማስረጃ እንድንሰጥ ነው። አንተ አንድ መጽሐፍ ከአምላክ ለመውረዱ እንድታመን ምን አይነት ማስረጃ ነው የምፈልገው? ቁርአን ከአላህ የወረደበትን ማስረጃ ስጡኝ እኮ። ምን አይነት ማስረጃ? ደጋግሜ እየነገርኩ ነው
ምን አይነት ማስረጃ? ምን አይነት እኮ እናንተም እርግጠኛ አይደላችሁማ። ሰው የጻፈው መጽሐፍ እንደሆነ ታምናላችሁ? አይደለም። በስተመጨረሻ ሳቀኝ። ኖ ሰው የጻፈው ነገር ለማንበባችን ወላሂ ላላጀ እኔ ሙስሊም ነኝ አልኩህ እኮ እናቴ ትሙት ወዳት እናቴ ትሙት ነው የምልህ ማለት ነው። ሰው ግን ማለት ነው ሰው ላመጣው ሃይማኖት እንደሆነ የምንከተለው እያንዳንዳችን አመንኩኝ ገብቼም አልተመለሰልኝ። ለምንድን ነው የማትረጋው? ምን ሆነህ ነው? መልስልኝ። ከመለስክልኝ ካልመለስክልኝ ምን ያከራክራል ታዲያ? ነገርኩህ እኮ ቁርአን ከአላህ ለመውረዱ ምስክር ምክንያት ስጠኝ። እሺ ፋሪስ ምንድን ነው? ወአለይኩም ሰላም። ያው ልጁ የፈለገው ቀጥታ በቃ ወደ ማስረጃ መግባት ነው የፈለገው እኮ። ማስረጃ ነው የምፈልገው እኮ። አቦ ይመች አንተን ያስገባይ ሲጀመር ምን አይነት ማስረጃ የሚባል ነገር አለ እንዴ? ከአላህ ለመውረዱ እርግጠኛ አይደላችሁ እንዴ? እኮ እኔም እኮ ማምነው እኮ ሰው የጻፈው ነገር እንጂ የምንከተለው ከፈጣሪ የወረደ ነገር አንድ ነገር የለም። ለከሌ ሰው የጻፈው ነገር ነው። እሺ ለኔ ስማኝ፣ ተረጋጋሽ። ስለዚህ ሰው የጻፈው ሃይማኖት እንደምንከተል ደግሞ እርግጠኛ ነኝ። እርግጠኛ እንዳደርግ እያደረጋችሁ ምክንያት ከሰጣችሁ ሰጡ፣ ካልሰጣችሁ ልውረድ። እሺ በቃ ተረጋጋ። እንዴ ምንድነው የሚያንጣጣቅ? እንዴ ዝም ብላ አትበጥብጥ። ቁርአን አንደኛ ነገር ከአምላካችን ካላህ ስለመውረዱ ማስረጃ ራሱ መጽሐፉ ነው። አንደኛ ነገር መጽሐፉን ራሱ ማለት ነው። በመጽሐፉ ራሱ ከአምላካችን ካላህ ለመውረዱ አንደኛ ማስረጃ ነው። ሁለተኛ ነገር ደግሞ በውስጡ የሩቅ ምስጢራት መያዙ ማለት ነው። ይሄ ከአምላካችን ካላህ ለመውረዱ ማስረጃ ነው። ይሄን ታውቃለህ? ሻቃለው። አዎ ፈጣሪ በነገራችን ላይ ሃይማኖት የሚባል ነገር መልካምነትን ሰው እንዳንገድል ብዙ ነገር የሚያስተምር ነገር ነው እንጂ ሌላውን ነገር ስለመጽሐፉን ጨርስና ከዛ ወደሱ እንገባለን። ከፈጣሪ ለመውረዱ ነው ማስረጃ የምፈልገው። አሁን ከፈጣሪ ከአላህ ለመውረዱ ማስረጃ አስጠኝ። እየሰጠሁህ እኮ ነው። የጻፈው ነገር እያነበብክ ምን አልኩህ? ሁለት ነገር ሰጠሁህ። ምን አልኩህ? የጻፈው ነው እንጂ ከአላህ ለመውረዱ እርግጠኛ አይደለህም። ምን አልኩህ? ሁለት ነገር ሰጠሁህ። ምንና ምን አልኩህ? አሁን ያልከኝማ እኮ ሰው እንደጻፈው የሚያስረዳ ነገር እንጂ እኮ ሌላ ነገር ከፈጣሪ ለመውረዱ እርግጠኛ የሆነ ነገር ያወራህ ነገር የለም እኮ። ምንድን ነው ያልኩህ? ሁለት ነገሮች መልስ። ላይክ ያልኩህን ነገሮች ድገማቸው። ሁለት ነገር ነግሬሃለሁ። ምንና ምንድን ነው ያልኩህ? ቁርአን ለሰው ልጅ ምናምን መልካምን አምን እኔ እንደዛ አላልኩም። ሲጀመር እየሰማክ አይደለም። ገባክ አይደለ? ሲጀመር አሁን አስተላኛ እኔ ጥያቄ እንዲመለስልኝ እንጂ የገባው ሲጀመር እዚህ የምነግርህን ነገር እንኳን እየሰማክ አይደለም በስነ ስርዓት። ቀጥል። አይ እኔ ተረድቼዋለሁ። አልተረዳችሁትም አለ ወገኔ። ፍቅር ሚውት አድርገው። ሚውት አንሳ አለሁኝ። እኔ እኮ አንተ እንድታስረዳኝ ባልተቤቱ ነበር የገባሁት እኮ። ግን አንተ ጭራሽ ሰማኸኝም። የት ነበርክ? እንደው በፈጠረ የሰው ገላግለኝ። እኔ ስጠይቀው እሱ ሌላ ታሪክ ነው የሚጠይቀኝ። አይዞህ ችግር የለውም። አሁን አለሁ አታስብ። ስማኝማ አሁን አንተ ቁርአን ቅድም አታስብ። ኧረ አንተ መጀመሪያ ሙስሊም አሁን ባለበት ሙስሊም ነበርካ? እኔ ሙስሊም ነኝ። አዎ ሙስሊም ነህ። ማሻአላህ። ሙስሊም ሆነህ በቃ ስንት ነበር የምትሰግደው? እኔ ምንም ሰግጄ አላውቅም። የሆነ ጊዜ ህፃን እያለሁ ሰግደህ አታውቅም? በህይወት ምን ጥያቄ ነው? ይጣራ አውቃለሁ። ሰግደህ አታውቅም? ማሻአላህ። ሸሃዳ ሳይዘህ ታውቃለህ? እንጃ ሸሃዳ አላውቅም። አሽሀዱ አን ላ ኢላሀ ኢለላህ ወአሽሀዱ አነ ሙሐመድን አብዱሁ ወረሱሉሁ። እሺ ከዛ ምንድን ነው አሽሀዱ ማለት ነው? ባላ ምናምን ምናምን እሱን ተው። እኔ ትችዋለህ። አታውቃትም? እሺ እና ሰግደህም አታውቅም? አልሰግድም። ወላሂ ሲሰግዱ ሳይታጠቅም ሲሰግዱ። ግን አንተ ሰው ስታወራ ራሱ ድምጽህ ያምራል። አንተ ሰግደህ የሚያውቅ ሙስሊም ማሻአላህ። ሰግዶ ያውቅም ሙስሊም። እሺ ስማኝማ ጾም ያሳታቃለህ? አላውቅም። ማሻአላህ አንተ ኦሪጂናል በቃ አንተ ዋና ሙስሊም እኮ ሐቢቢ። ዋና ሙስሊም አንተ ነህ። ሼኹል አላህ ማሻአላህ ላይ አንተ ሙስሊም አይደል? ደስተኛ አንዴ አዩብ ያኔ ሐቢቢ ትቀጥላለህ። አይ ማሻአላህ። ይሄን ጋካችሁ ክርስቲያኖች ቢላህ አለይኩም መታችሁ
ዝም በል አንተ ዝም በል። አንተ ሙስሊም ትላለህ፣ አጭበርባሪ ነውረድ። እንደውም አሁን ቢላ አለይኩም ታዘቡ። ሙስሊም ሆኖ ምንድነው ሰግጄ አላውቅም ይላችኋል። አሽሃዱ ምንድነው ስለ አያውቀውም። አሽሃዱ ሻሃዳ እንኳን አያውቅም። ሻሃዳ የማያውቅ ሙስሊም ማለት ነው። ለማንኛውም አሁን ወደ ጥያቄው እንመለስና ፈጣሪ አለ ብለህ ታምናለህ? ሌላ ጊዜ ሙስሊም እንደገና እንዳትል። እሺ ፈጣሪ አለ። ያ ፈጣሪ እንዳለ በምን አወቅ? ያ ፈጣሪ የማይታወቅ ፈጣሪ እንዳለ ነው ማምነው። ሁሉም ሰው ያመጣው ሰው የጻፈውን ነገር እንደምንከተል ነው። በምን አመንክ? እኛ ሰው ያመጣው እንከተልም። አንተ ግን የምትከተለው አብርሃም የሚባል የጻፈውን አብርሃም የሚባል ፈረንጅ አለ ብለህ አይደለ? ፈረንጅ ነው አይደል? አብርሃም ጀለስ አብርሃም ቆይ ቴክስት አያታለሁ ይዘው ካለ ኢንሻአላህ አንተ የምትከተለው የአብርሃምን ጽሁፍ እኛ ግን የአብርሃምን ጽሁፍ አንከተልም። እሺ አሁን አምላክ እንዳለ በምን አወቅ አንተ? የማይታወቅ ፈጣሪ እንዳለ እንጂ በዚህ ምድር ላይ ሰው የጻፈው ነገር እንዳለ ነው የሚያስተምረው መጽሐፍ። በምን አወቅ ፈጣሪ እንዳለ? እሺ እኔ አሁን እሱ ማለት ለፈጣሪ እሱን ሳይሆን የጥያቄን እኮ እንድትመልስልኝና እኔ ወደ ሃይማኖቴ እንድመለስ ነበር የፈለኩት። ወደ ክርስትና እንድትመለስ ነው ሐቢቢ። አረ በፈጠረ ጌታን ሰው ይስሚያው ሙስሊም ነው ቤተሰቦች ሙስሊሙ ነገር ሻሃዳ አጠቅም ማለት ነው። ሰላት ደግሞ አጠቅም ሻሃዳ የማያውቅ ሙስሊም የመጀመሪያ አንተ ነቀጥ ነው ከማሻሃዳ አይ ግን አንተ እኮ ዋናው ሙስሊም ያየነ ነው። ግን አሁን እንዳለ በማወቅ አሁን ፈጣሪ እንዳለ በማወቅ ነገረኝ። እሱ ፈጣሪ እንዳለ ማለት የማይታወቅ ፈጣሪ እንዳለ ነው ውስጥ የሚያምኑ በመጽሐፍ ምናምን ባነበብኩት የተነሳ ማለት የትኛው መጽሐፍ አንብበህ? የአብርሃም መጽሐፍ እና ያነበብኩትና የሚገርም መጽሐፍ ነው። በነገራችን ላይ ስሙን ንገረኝ። መጽሐፍ ውስጥ ከፍተዋለሁ እዚህ እንጃ አቡኒ አይደለም መጽሐፉንም አታውቀውም? አብርሃም ነው የሚለውና የሰውየው ስም እኮ ነው እየነገርኩ ያለሁት። የመጽሐፉን ምን ነው የፈለከው? የመጽሐፉን ስም ህይወት ፈትናት ምናምን ነው እንዴ? አብርሃም አማንገት ነው እንዴ? አብርሃም አማንገት ተናጋሪ ነው እንዴ? ፈረንጅ አብርሃም የአሜሪካ እሱማ የጻፈው ሰውዬ ነው የጻፈው ሰውዬ ስም ነው። የመጽሐፉ ስም ሌላ ነው። እኔ ፈረንጅ አይደለም አሜሪካ የሚኖር ሰው ነው የጻፈው። ኦኬ ኢትዮጵያዊ ነው። ጀለሴ እኔ ፈረንጅ ነው ስል ሰምታችኋል። 3000 ምናምን ሰው አላችሁ ፈረንጅ ነው ብያለሁ። አሜሪካ ነው አልኩ። አሜሪካ ስለ ፈረንጅ አድርጌ እኮ ነው። እሺ በቃ ኢትዮጵያዊ ነው። ጥሩ አመጣ። ኢትዮጵያዊ ነው። እሺ መጽሐፉ ስሙ ማን ነው አልከኝ? ህይወት ምንድን ነበር የሚለው? አቡኒ እንጃ እርግጠኛ አይደለሁም ሙሉ በሙሉ ማትረሳው። በጣም ይገርማል። ሱብሃንአላህ ለቱ ስብሐት እግዚአብሔር ይመስገን። አውዝ ቢል አንተ መጽሐፍ አንብቧል ጃቢር። መጽሐፉን አመግን የመጽሐፉን ስም ያውቀው አንተ ጤኛ ነገር መጽሐፍን በእንዴት የመጽሐፉን ስም የማታውቀው? ታዘቡ እንግዲህ እንደዚህ በቃ በክርስቲያኖች ይመጣል አምላካቸውን ይክዳሉ። በኋላ እንደው መጽሐፍ ስትጠይቅ የመጽሐፉን ስም እንኳን አያውቁም። አሁን አብርሃም የሚባል አንድ ፈረንጅ ኢትዮጵያዊ የተከተለ ሰው ስማ አንድ ለመጨረሻ ነገር ልንገራችሁ። ለመጨረሻ ጊዜ አይደለም የመጽሐፉን ስም ይዘህ ና ኢንሻአላህ ምን ታደርጋለህ? ነገ መጽሐፉን ይዘህ ሆናና በእጅ እናወራለን አይደለ ጀማ? አስገባልኝ በሙስሊም ስም ልመልስለት ኢምራን አስገባልኝ በእናትህ። ቆይ አይ እንትን ነው እንደዚህ ነው ልጅ ቆይ ተወው አስገባልኝ ልምለ እሺ አንዴ እሺ ይገባል። ቆይ በቃ ይሄን ያለው በቃ ይሄን ያልኩ ጨረስን። እዚህ ጋር ሰውየው ኦልሬዲ ሙስሊም አይደለም። ሻሃዳ ያቅም ቢላህ አለይኩም ሰላት መድረስ ሰላት እንደሆነ ያቅም ሙስሊም ላይ አታጭበርብር። ሁለተኛ አብርሃም መጽሐፍ ያልኩህ ይዘህና ከዛ ትገባለህ። ኮሜንት ጻፍልኝ፣ ስሙን ይዘህና ኮሜንት ጻፍ። እሺ እጠብቅሃለሁ። ኡስታዝ ሰላም አለይኩም። ጃይ የሚጨመር ካለ ጨምሩበት። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም አለይኩም ወራህመቱላሂ ወበረካቱ። ያ ጀማ እንዴት ናችሁ? ሰላም ናችሁ? እኔ ያለው ሰላም ወራህመቱላሂ ወበረካቱ። ማሻአላህ። አይ አንዳንድ ጊዜ እንደዚህ አይነት ሰዎች ሙስሊም ነን ምናምን ብለው የሚሉ ሰዎች ሲመጡ ኢየሱስ አምላክ ነው ወይስ አይደለም ብለው ጠይቃቸው። በስላሴ ታምናለህ ወይስ አታምንም ስትላቸው እሺ አይላቸውም አፋቸው ላይ ለምሳሌ ማለት ነው። እና የሚታወቁት በዛ ነው ጭንብላቸው የሚገለጠው ማለት ነው። ሰግጄ አላውቅም ምናምን የሚልህ ያው ስለ ሰላት እንዳትጠይቀው ስለፈራ ነው። ከዛ አንፃር ነው። ሌላ ሰው አስገቡ። ቢላህ አለይክ ሻሃዳም ደግሞ እኮ ሻሃዳም አላውቅም ከድ ሻሃዳም ጭራሽ ነው አላውቅም ማለት ሻሃዳ የማያውቅ ሙስሊም ማለት ነው። እና ፕሊስ በአላህ እንደው ወገኖቻችን ስትጠይቁ ራሳችሁ ናችሁ ጠይቁ። ራሳችሁ ችግር የለውም። አሁን ቁርአን ያላቃል እንደሆነ እኮ አገር ማስረጃ አቅርቤያለሁ። ቅድም ራሱ አቅርቤዋለሁ። ቻሌንጆችን ሙግቶችን አቅርበናል። እና
ኤኒዌይ ቻሌንጅ የመለካለ በትክክለኛ ገጹ የሚመጣ ካለ ይግባ። ጃ አጠቃለውና ኢንሻአላ ሰዓቱ እየሄደ ነው። አንድ ለክርስቲያን አስተናግደን እንተኛ። ማይ አለ ማይ ናውራ። ኦኬ እሺ ማይ አለክ አለው። እንዴት ነው? ሰላም ነው። እንዴት ነህ? ሰላም ነው። እንዴት ነው? አለሁ። ምን እንታዘዝ? እስልምና ልይዝ ነው ግን የሆነ ጥያቄ አለኝ። የሆነ ሁለት ስልክ የለኝም፣ አንድ ስልክ ነው። እሺ ምን ነበር? ፕሮፋይል ላይ ሳድገኝና ፕሮፋይል ላይ ለጥፌ ጥያቄ ጠይቄ እስልምና ታዘዝኛለህ? ችግር የለውም። ምንድን ነበር ሃይማኖትክ? አሳድገኛ መጀመሪያ አሳድጋለሁ። ችግር የለውም። ከዛ ጥያቄ አለኝ፣ የሆነ ጥያቄ አለኝ። እስልምና ለማለት ፍላጎት አለ እኮ አትጠይቃለህ። ምንድን ነበር ሃይማኖትክ? ክርስቲያን ነበርኩ። ኦኬ ኢየሱስ ክርስቶስ አምላክ እንዳልሆነ አምነካል? እንደ አምላክና አምላክ አይደለም። መጀመሪያ ጌታ ምስክሬ ነው። በቃ ክርስቲያን ነኝ፣ አሳያለሁ። ከዛ በቃ እስልምና ጥያቄ መጠየቅ ነው የፈለግከው? የምሬን ነው። ክርስቲያን ነህ እኮ ገባኝ። ክርስቲያን ነህ አሁን? አዎ ክርስቲያን ነኝ እኮ። ታዲያ ክርስትና ትክክል እንዳልሆነ አምነካል እንዴ? ምን ማለት ነው? ኦኬ ክርስትና ትክክል ነው። አዎ ትክክል ነው። ትክክል ነው። ትክክል ነው። ሀቢቢ ጥያቄ ነው ጠይቃለሁ ያልኩት። ነው የመጣው ለሰልም ነበር እኮ ረሳ። ጃቢር ረሳው። ቀጥሉ። ረሳው ራስታን ለሰልም ነው ብሎ መጣን። እሺ ምንድነው ጥያቄ? ክርስትናን መቀበል ክርስትናን መቀበል ያው መጀመሪያ አዳምጠኝ። እሺ ጥያቄ አለኝ። ጥያቄውን መልስልኝና እስልምና አስይዘኝ አልኩ። ከእኔ ደግሞ ያልኩክ ምን መሰለህ? መጀመሪያ አንድ ሰው ንጹህ ለመሆን ያለበትን ቆሻሻ ማራገፍ አለበት። ኦርቶዶክስ ነኝ አልኩ። ኦርቶዶክስ ነኝ እኮ ገባኝ። መጀመሪያ ኦርቶዶክስ ትክክል እንዳልሆነ መረዳት አለበት። ለምንድን ነው እንዴ? ምን ማለት ነው? ሁለት ነገር ትክክል አይሆንም። ጥያቄ አታስተናግዱም? አታስተናግዱም በል። አታስተናግዱም? እኛ እናስተናግዳለን፣ ግን ሻሃዳ እኮ አስተናግዱኝና እስልምና አስይዘኝ አልኩ። አስተናግደኝ እኮ እኔ ደግሞ ያልኩክ ምን መሰለህ? ሻሃዳ ሊይዝ ነው ምናምን ብለህ ቅርጽ መሰራራት አይጠበቅም። አዎ መጀመሪያ ልንገርህ፣ የሆነ የጠየቁትን ጥያቄ ከመለስክልኝ በትክክል ከመለስክልኝ ሻሃዳውን እናታዝዘኛለህ። ችግር የለውም። ዝም ብለህ በቃ እንደዚህ እኔ ልሰልም ነው እንዲገብቼ ነው እንዲወጥቼ ነው አትበል። በቃ ጥያቄ ካለክ ዝም ብለህ ጠይቅ። ችግር የለውም እኮ። ለማንኛውም ቪዲዮ ልለጥፍልህና ከዛ ጠይቃለህ። የምን ቪዲዮ ልለጥፍልህ ነው? የጠየቁ የምን ቪዲዮ ነው የምንለጥፍልን? እንትን ቆይ አንዴ ማን ነው? ቆይ ኮመንት ላይ አንድ ሰው እየታየኝ ነው። ቆይ አንዴ የተገባ ኔትወርኩ እንትን የተገባ። እሺ እንትን በለ። የምን ቪዲዮ ነው የምከፍተው? ቪዲዮን ንገረን፣ ሶርሱን መጀመሪያ። ቆይ እሺ ቪዲዮ አይደለም ክፈተው አይደለም ያልኩ። የምን ቪዲዮ ነው የምትከፍተው? ንገረን። ቪዲዮ ልለጥፍልህና ለምን ትፈራበታለህ? ቪዲዮ ገተትን የያዘው። እሺ አንድ ሰው ኮመንት ላይ እያየው ነበር። ኡስታዝ ሰላም አለይኩም አለክ አይደለ ኡስታዝ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። አለው ጀቢሮ። እሺ ኡስታዝ አንድ ለምን አይጠይቅም? ዝም ብሎ በግርድፉና በሌታው ቪዲዮ መክፈት እኮ አይጠበቅም። አልገባኝ። እኔ ዙሪያ ምንድን ነው? ጥያቄውን ጠይቅ። ከቁርአንና ከሐዲስ ጥያቄ ካለ ጥያቄን አቅርብና ከዛ በኋላ ጥያቄ ይመለስልሃል። ምንም ቪዲዮ መክፈት አይጠበቅብህም። ጥቅስ መውጣት አይጠበቅብህም። ጥቅሱን ከተናገርክ ቁርአንና ሐዲስ ላይ ካለ ምንም ችግር የለውም። ከሌለ ደግሞ አንተ የት ቦታ ላይ ዝም ብሎ አንዳንድ ተባራሪ ነገሮች ካሉ ደግሞ ቁርአንና ሐዲስ ላይ እንደዛ የሚል ነገር የለም ካለ ደግሞ አውጣ ብለን እንጠይቃለን። ቀላል ነው። ስለዚህ አሁን ማይ ምንድነው የምታደርገው? ጥያቄን አቅርብ። የምን ጥያቄ ነው? የምን ጥያቄ ነው? የጠየቅኩህን ነው እንትን የምትነግረኝ እኮ። ጥያቄን አቅርብ እኮ ነው ያልኩህ እኮ። እሱማ የጠየቅከን ነው፣ ግን ጥያቄን አቅርብ መጀመሪያ ላይ። እሺ ወንድማችን፣ እሺ ጥያቄን አቅርብና ከዛ ወደ መልሱ ይገባል ማለት ነው ኢንሻአላህ።
እናንተ ሰይጣን ናልኝ ላልኝ ባክ እናንተ ሰይጣን ናልኝ አለ ጃቢር ሰማው። ያላ የሆነ ተጭኖ ነው የመጣው። ቢቀር አይሻልም? ጥያቄውን ዳይሬክት የማይጠይቅ ከሆነ ሌሎች ሰዎች አስገቡ። በቃ እንደዛ ከሆነ ምን ማለት ነው? ሰዎች ሰዓትን በደንብ ተጠቀምበት። ጥሩ ነው። ያ ሸይጣን ናልኝ ነው ምናምን አልክ እኮ ራሱ። እንዴት እንደዚህ አይነት በጣም መጥፎ መንፈስ ነው የያዘ። ኦኬ ኤኒዌይ ዝም ብሎ ጊዜ ገተታለ ነው የያዘው። ሰዎች ካላችሁ አንዳንድ አሳዩና ክርስቲያኖች ገብታችሁ ጥያቄያችሁን ማቅረብ ትችላላችሁ፣ ወይም ደግሞ መጠየቅም ከፈለጋችሁ ትጠየቃላችሁ ማለት ነው። እና ኢምራን ደክሟቸዋል፣ ብዙ ቆይተዋል። እኔ ግን ትንሽ ላግዛቸውና እኔ እወጣለሁ። ኦኬ አንዳንድ የሚያሳዩትን አስገቧቸው አድሚኖች። ቪዛ አለክ? አለ። እሺ ሰላም። አይሰማም? ዛ ይሰማል። እሺ ከየትኛው ቤተ እምነት ነህ? ሙስሊም ነኝ። ኦኬ ሰላም አለይኩም። ወአለይኩም ሰላም። ኦኬ ክርስቲያኖችን ነበር የተቀበልን የነበሩ። ክርስቲያኖች አንድ ነገር ልናገር ነበርና ቆይሽ አንዴ በኋላ እንድንሰጥና ተወራል። ፔንኪለር እሺ አማራ አለክ? አቤት ይሰማል። እሺ ሰላም አለው ደህና ነኝ። እሺ ከየትኛው ቤተ እምነት ነህ? እባካችሁ ነቃ ደንገጥ በሉ፣ አትዛጉ። ፔንኪለር አለክ? እሺ አማራ አለክ? አማራ አለው እሺ ሰላም እንዴት ነህ? ሰላም ነው አለን። ከየትኛው ቤተ እምነት ነህ? ኦርቶዶክስ ነኝ። እሺ ጥያቄ አለክ ወይስ ትጠየቃለክ? አይ እኔ በጣም እከታተላለሁና ያው እኔ እንጃ ከእኔም ለመጠየቅ ቃላት የለኝም። ይሄ ነው ብዬ የምጠይቀው ቃላት የለኝም። ምን አልከኝ? ያው እኔ ከእናንተ ትምህርት ለመውሰድ እንጂ ከእኔ እምነት ኦኬ ኦርቶዶክስ ይሄ ነው ብዬ የምረዳው ነገር ስለተካል ኦርቶዶክስ ሃይማኖት ትክክል እንዳልሆነ ተረድተሃል ወይ? ያው ትክክልም ነው ብዬ እየተረዳሁት አይደለም። ከእናንተም ደግሞ ትምህርት እየወሰድኩኝ ወደ ትክክለኛው። እሺ የሆነ ሀሳብ ንገርና እሱ ላይ እንንገርክ፣ ማወቅ የምትፈልገው ነገር ካለ። እኔ እንጃ በጣም ያው እናንተን በጣም እከታተላለሁና ክርስቶስ አምላክ ነው ብለህ ታምናለህ? እሱን እኮ ነው እያልኩ ያለሁት እኔ። በቃሽ ኡስታዝ ክርስቶስ አምላክነት ላይ አወሩት እንጂ ቀጥሉ። እኛ እና ክርስቲያኖች ማለትም ሚኒስትሪም ክርስቲያኖች እና እኛ ሙስሊሞች የምንለያይበት 4 ነጥቦች አሉ። እነሱን ካወቀ ሰው ክርስትና ላይ መቆየት አይችልም። አንደኛ የመጀመሪያ እኛ ሙስሊሞች የምናመልከው አምላክ በአንድነቱ ላይ ሁለትነት ሶስትነት የሌለበትን ነው። አንድ ነው፣ በማንነትም በምንነትም አንድ ነው ብለን ነው የምናምነው። ክርስቲያኖች ደግሞ የሚያመልኩት 3 አካል ነው። 3 ዲቫይን ኤሰንስን የሚጋሩ 3 አካላቶች አሉ። ዲቫይን ፐርሰኖች አሉ። እግዚአብሔር አብ፣ እግዚአብሔር ወልድና እግዚአብሔር መንፈስ ቅዱስ ወይም ጋድ ዘ ፋዘር፣ ጋድ ዘ ሰን እና ጋድ ዘ ሆሊ ስፒሪት የሚባሉ 3 አካላትን ነው የሚያመልኩት።
ማቴዎስ ወንጌል ምዕራፍ 4 ቁጥር 10 ላይ ለጌታ ለአምላክ ስገድ እርሱን ብቻ አምልክ ነው የሚለው። እርሱ ተብሎ የሚመለክ አንድ ነጠላ ማንነት ነው ያለው። አንድ ነጠላ ሲንጉላር ፐርሰን ነው የሚመለከው። ነገር ግን ሶስት አካላት ነው የምታመልኩት። ስለዚህ ይሄ ነገር ወደ እሳት ይከታችኋል ብለን ነው የምናምነው። ሁለተኛው ነገር ደግሞ ምንድነው? ፍጡር ታመልካላችሁ። ፍጡርና ሰው ታመልካላችሁ። ድንግል ማርያም ማዕፀን ውስጥ የኬሚካል ሪአክሽን ሜካኒካል ፈንክሽን ያደረገና የፊዚካል ኦፕሬሽን ያደረገ አንድ ፍጡር አለ። ሂማን ፐርሰን እና ሂማን ኔቸር ያለው ማለት ነው። ድንግል ማርያም ማዕፀን ውስጥ ከስጋዋ ስጋዋና ከነፍሷ ነፍስ ነስቶ ሰው የሆነ አካል አለ። ያንን አካል ፍጡር ነው፣ ከማርያም የተገኘ ነው። ያንን ታመልካላችሁ። አሁን ጥያቄው ወልድ የሚባለው ኢየሱስ የሚባለው መለኮት ሆኖ ብታመልኩት ምናልባትም የእምነታቸው ክፍል ነው ብለን ልናልፈው እንችላለን። ነገር ግን ድንግል ማርያም የእምነታቸው ክፍል ነው ብለን መለኮት መጥቶ ከድንግል ማርያም ማዕፀን ውስጥ መጥቶ አንድ በመሆን ያ መለኮት እዛ ድንግል ማርያም ማዕፀን ውስጥ የነበረውን ሰው እያስመለከ ነው ያለው። ያ ደግሞ ጣዖት ነው የሚሆነው። ከኔ በቀር ሌላ አምላክ አታምልክ እያለ እየተናገረ በእጅ አዙር በአንድ ወቅት ድንግል ማርያም ማዕፀን ውስጥ ፕሮሰስ ያካሄደ የተፈጠረ አካልን ማስመለኩ እና የምታመልኩት ካለ አሁንም ጣዖት ነው የሚሆነው ማለት ነው። ሽርክ ነው የሚሆነው በአምላክ ላይ ማለት ነው። ሶስተኛውን ደግሞ ምንድነው? ቅዱሳን መላእክትና ቅዱሳን ነቢያት፣ ቅዱሳን ሐዋርያት በሌሉበት ስማቸውን ትጠራላችሁ፣ ዱዓ ታደርጋላችሁ፣ ወደ እነሱ ትለማመናላችሁ፣ ስለተሳላላችሁ ታናገራችኋለህ። ሁሉን ነገር ማወቅ፣ ሁሉን ነገር መስማት፣ ሁሉን ነገር ማየት የሚችለው አንድ አምላክ ብቻ ነው፣ መለኮት ብቻ ነው። መለኮት ደግሞ ራሱን አያጋራም። ስለዚህ ገብርኤል እኔ የምጸልየውን ጸሎት አይሰማም። ለምን? ውስንነት አለበት፣ የእውቀት ውስንነት አለበት፣ የማየት የማወቅና የመስማት ውስንነት አለበት። ስለዚህ አንዱ አረብ ሀገር ሆኖ፣ አንዱ ደግሞ ኢትዮጵያ ሆኖ፣ አንዱ አሜሪካ ሆኖ፣ አንዱ አውስትራሊያ ሆኖ፣ አንዱ አውሮፓ ላይ ሆኖ በአንድ ጊዜ ገብርኤል የሁሉንም ጸሎት መስማት አይችልም። ለምን? መለኮት ስላልሆነ ማለት ነው። ስለዚህ ወደ ፍጡራን የምታሸረግዱት ነገር፣ የምታጎበድዱት ነገር ልክ አይደለም ነው የምንለው። አራተኛውና የመጨረሻው ደግሞ ኦሪት ዘጸአት ምዕራፍ 20 ቁጥር 4 ላይ በላይ በሰማይ በታች በምድር ካለው ማንኛውም የተቀረጸ ምስል አድርገህ አትስገድ፣ አታምልካቸው ይላል። አሁን ለማርያም፣ ለገብርኤል፣ ለሚካኤልና ለመላእክት በአጠቃላይ ለፍጡራን ምስል እያደረጉ ከዛ ለምስሉ የአክብሮት ስግደት ወይም የጸጋ ስግደት ይሰገድለታል። እዛ ጋር የሚለው አትስገድላቸው፣ አታምልካቸው ነው የሚለው። ለእንትኑ አይደለም፣ ለማርያም አይደለም። ለማርያም ስዕል ታምረ ማርያም ላይ ለስዕሉ ያልሰገደ ነው የሚለው። ለማርያም ያልሰገደ አይደለም የሚለው፣ ለስዕሉ ያልሰገደ እርጉም ነው ተብሎ ነው የተጻፈው። ስለዚህ የተቀረጸ ምስል ታደርጋላችሁ፣ ሐውልት ትሰራላችሁ። ሐውልት አታድርግ ነው የሚለው ዘሌዋውያን 24:1 ላይ የተቀረጸ ምስልም ሐውልትም አታድርጉ ነው የሚለው። ነገር ግን ሐውልት አድርጋችሁ የሥላሴን ሐውልት አድርጋችሁ የማርያምን የገብርኤልን ሐውልት አድርጋችሁ ለዛ ለሐውልቱ ትሰግዳላችሁ ማለት ነው። ይሄ ነገር ወላሂ ጀነትን እርምን የሚያስደርግባችሁ ሽርክ ነው እነዚህ ነገሮች በአጠቃላይ። ስለዚህ እኛና እናንተን የለየን እነዚህ 4 ነጥቦች ናቸው። ስለዚህ በእነዚህ በ4 ነጥቦች ላይ የምትለን ነገር ካለ የሆነ ነገር በለንና እንግዲህ ወደ ቀጣዩ መሄድ እንችላለን ማለት ነው ኢንሻአላህ። ምን ይመስላል ጃቢር? ተመለስ አማራ። እሺ ሊዲያ አለሽ? ወጣ ልጁ ሊዲያ አለሽ? እሺ አሎ፣ ሰላም አለይኩም። ሰላም ወአለይኩም ሰላም። ይሰማል? ሙስሊም ናት እንዴ? ሰላም ነው። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላምሽ ነው? ሰለምቴ ነሽ? አልሐምዱሊላህ። እኔ ናቸው። ማሻአላህ ዌልካም ቱ ኢስላም። ማሻአላህ እንኳን ወደ እስልምና በደህና መጣሽ እህታችን። እንኳን እህታችን ነው ሸሊላህ እህታችን እንኳን ነው። ማሻአላህ እሺ ሳምሪ አለች? አመሰግናለሁ። እንኳን በደህና ጠበቃችሁ። በርቺ፣ አላህ ያበርታሽ። አንድ ጥያቄ ነበረኝና። እሺ አሜን። ይከለከላል? የማለት በእስልምና ልደት ይከለከላል? ልደት ማክበር ነው የህፃናትን ሲወለዱ? አይ አሁን እኔ ልደቴ ሊደርስ ነውና ይከበራል ወይ? አይ ልደት ቢዳ ነው።
ቢዳ ነው። ከተወለደ በኋላ በየዓመቱ የሚከበር ማለት ነው የውልደት ቢዳ ነው። አንደኛ ከጣዖት አምልኮ ነው የመጣው ራሱ እንትኑ ፓጋኖች ናቸው። ፓጋኖቹ የተወለዱበትን ቀን ሰዎች ያከብሩ ነበረ እና ልደት ይደርሷል። ባለማክበር ትችያለሽ። ምንም የሚያይዘው ነገር የለም። አሁን ከእስልምና ጋር ልደትሽን ስላላከበርሽ እናትሽ ሙስሊም ናት ብላ አታስብም ወይም አያስቡም። አብሽሪ። እኔ ጋር የማይሰማው ወይስ ማን ጋር የማይሰማው? አይ እሷ ታከብራለች እና ቢከበር ችግር አለ ወይ? አዎ ችግር አለ። አይፈቀድም፣ ለኛ አይፈቀድም። ሊዲያ አይፈቀድም። ግን ፕሮግረስ አድርጊው። ቀስ እያልሽ ነገሮችን ለመተው ሞክሪ። በአንድ ጊዜ ህግጋቱን መተግበር ሊያቀትሽ ይችላል። ነገር ግን ቀስ እያልሽ ታየው። እሺ አሁን ለምሳሌ ልደቱ የምታከብርልሽ እሷ ከሆነች ምንድነው የምታረጊው? ሰበብ አድርገሽ የሆነ ነገር ፈጥረሽ አቴንድ ባታደርጊ ጥሩ ነው። የግድ አሁን ልደት በዓሌ ማላከብርበት ስለሰለምኩኝ ነው የሚለው ነገር አትናገሪ። እሺ በሂክማ ሂጂ። እሺ አመሰግናለሁ። ግን አይፈቀድም፣ በእስላም አይፈቀድም። የሆነ ነገር ሂክማ ተጠቅመሽ ያንን ነገር እንትን ዲስኳሊፋይ ለማድረግ ሞክሪ፣ ውድቅ ለማድረግ ሞክሪ። እሺ በርቺ። እሺ አመሰግናለሁ። እሺ ያቢሮ ሳምሪና ነገራት። ሳምሪያ ነገራት። ሰላም እንዴት ናችሁ? ሰላም እንዴት ነሽ? እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ጥያቄ ነበረኝ። መጀመሪያው እሱ ቤት ነበርኩ። በስነ ስርዓት አልተመለሰልኝም። በምን ሰዓት አውርደውኛል እና የሆነ ጥያቄ ልጠይቅ። እሺ የትኛው ቤት ተመለሰሽ? ኦርቶዶክስ። ብዙ ጊዜ እኮ ገብቼ ጥያቄ ጠይቄያለሁ። ያው ብዙ ጊዜ ገብቶ የሚጠይቁ ሰዎች ስላሉ ላናስተውልሽ እንችላለን። ለዛ ቀጥይ ጥያቄሽ። ጥያቄ መጀመሪያ ቀድር ላይ ነው ማለት ብዙ እንትን ማጥናት ነው። ጥናት እያደረኩኝ ነበር። ቀድር ፈጣሪ አንድ ነገር ከወሰነው የኛ ሚና የቱ ጋር ነው ብዬ በምጠይቅ ሰዓት የሆነ ግራ ያጋባ ምላሽ ሰጥቶኝ አውርደውኛል እና ቀድር አንድ ፈጣሪ ከወሰነው የኔ ሚና ምን ጋር ነው የሚል ነበር። ሁለተኛ ደግሞ ከሱ ጋር ተያይዞ ቆይ አንዴ ምን መለሱልሽ ስለ ቀድር? መሐመድ እኔ እሱን አላገኘሁትም። መሐመድ የሚባለው ነው የመልሰልኝ እና ምን አለኝ? እኔ በምሳሌ ነው ያስረዳኝ። ምሳሌው ራሱ ግራም ያጋባ ነው። እኔ አንቺ ነገ የምታደርጊውን አሁን በትምህርት ቤት ለምሳሌ እሷ ትምህርት ቤት ነገ ትሄዳለች፣ ላትሄድም ትችላለች ካልኩ እንደምታደርጊው አውቃለሁ፣ ግን አላስገድድኩሽም ማለት ነው እኮ። አሁን እኮ እንደማደርገውን አላወቅም ምናምን በሚለው ማለት ተከራክረን ነበር። አይ ቲንክ ሀሳቡን አላገኘሽውም። እኛ በደንብ እናስረሻል። ቀድር በጣም ኢዚ ነገር ነው። በጣም ኢዚ ማለት ነው። በእናንተ ቀድር አለ እንዴ? ቅድመ ውሳኔ ኦርቶዶክስ ቅድመ ውሳኔ ሳይሆን ቅድመ ድምደማ ነው። እንደዛ አለ። ኦኬ እሺ፣ እናየዋለን የተደመደሙ ውስጥ አስቀጥል። ኦኬ አሪፍ ነው። በጣም የምንወደው ቶፒክ ስለሆነ በጣም ረጋ ብለሽ ነገሮችን ጥናት የሚደረግ ነው። ዝም ብሎ ሳብጀክት አይደለም። ዝም ብሎ የሆነ ትምህርት ሳይሆን በቃ ጠንከር ያለ ትምህርት ነው። ጠንከር ያለ ደግሞ ጥያቄ ደግሞ እንወዳለን። አብሽሪ፣ እስከ መጨረሻው ድረስ እናስጨርስሻለን። ቀደረ የሚለው የአረብኛው ቃል ቀደረ ከሚል ነው፣ ቻለ ከሚል ነው፣ ችሎታ ማለት ነው። ቀዳ ማለት ደግሞ ውሳኔ ማለት ነው። ቀዳ ወልቀደር ማለት ያላ ውሳኔና ችሎታ ማለት ነው፣ ትርጉሙ ማለት ነው። ቀደረ እንግዲህ በአራት ይከፈላል። የመጀመሪያው የአላህ ዓለም ሳይፈጠር ዘመን ሳይቆጠር በፊት ሁሉ ነገር ያውቀዋል ብለን እናምናለን። ምን ሀፕን እንደሚያደርግ ሀፕን ከማድረጉ በፊት ያውቀዋል ብለን እናምናለን። ይሄ የመጀመሪያው ክፍል ነው። ከዛ የሚያውቀውን ነገር ደግሞ ወደፊት ሀፕን የሚያደርገውን ነገር ጽፎታል ብለን እናምናለን። የተጻፈው ነገር በሁለት ይከፈላል። ስለሚሆን የተጻፈ ነገር አለ፣ እንዲሆን የተጻፈ ነገር አለ። እንዲሁም በተጻፈው ነገር ላይ የሰው እጅ የለበትም። ለምሳሌ ወንድ፣ ሴት፣ አጭር፣ ረጅም፣ ቀይ፣ ጥቁር የሚባለው ነገር በአጠቃላይ
እንዲሆን የፈለገው ነገር ነው እሱ። በዛ ነገር ላይ የኔና ያንቺ እጅ የለበትም። ስለሚሆን ደግሞ የተጻፈ ነገር አለ። እሱ ደግሞ ምንድነው? የሰው ልጆች ፍሪ ዊል አላቸው። በፍሪ ዊላቸው ማመን ወይም መክዳት፣ መቀበል ወይም ማስተባበል፣ መታዘዝ ወይም ማመጽ፣ እሺ ማለት እምቢ ማለት እንዲችሉ ተደርገው ፍሪ ዊል ተሰጥቷቸዋል። መሽያ ይባላል እሱ ፍሪ ዊል ወይም ነፃ ፈቃድ የሚባለው ማለት ነው። በዛ በውሳኔያቸው መጨረሻ ላይ ሪዋርድ እና ፓኒሽመንት ያገኛሉ። ቅጣትና ሽልማት ወይም ጀነትና ጀሃነም ይገባሉ ማለት ነው። ይሄ ነው ትምህርታችን ማለት ነው። ሶስተኛው ደግሞ ምንድነው? መሽያ ይባላል። ያላ ፈቃድ በኢራዳ በሚባሉት ሁለት አሉ። ኢራዳ ከዊኒና ኢራዳ ሸርዒ ተብለው ለሁለት ይከፈላሉ። ኢራዳ ከዊኒ ማለት አላህ የፈቀደው ነገር እሱ የሚፈልገው ነገር መቆም የማይችል መስተካከል የማይችል ነገሮች አሉ። እሱ የሚፈልገው ነገሮች አሉ። ኢራዳ ሸርዒ በሚባለው ደግሞ ሸሪዓ አድርጎ ይሄ ነገር ሐላል ነው፣ ይሄ ነገር ሐራም ነው፣ ይሄ ነገር ፈርድ ነው፣ ይሄ ነገር ሙስተሐብ ነው፣ ይሄ ነገር መጥፎ ነው፣ ይሄ ነገር ጥሩ ነው፣ ይሄን አታድርጉ፣ ይሄን አድርጉ ብሎ የተናገረው ነገር ላይ ማድረግና አለማድረግ ዲሲሽን ሜኪንግ ፕሮሰሱን ማካሄድ እንድንችልበት አድርጎ ፈጥሮናል ማለት ነው። አራተኛው እና የመጨረሻው ደግሞ ሁሉ ነገር ያለ ኸልቅ ነው ብለን እናምናለን። ለምሳሌ አንድ ሰው መጥፎ ስራ ቢሰራ የሰራባቸው አራት ኮምፖነንቶች በአጠቃላይ አላህን የፈጠረው ብለን እናምናለን። ለምሳሌ አንድ ሰው መጥፎ በጥፊ ቢማታ በጥፊ የተማታበት ጊዜው ስንት ሰዓት ነው? 4 ሰዓት። ጊዜውን የፈጠረው አላህ ነው። የት ነው የተመታው? ፒያሳ ላይ ነው። ቦታውን የፈጠረው አላህ ነው። ከዛ የመታበት ደግሞ እጅ ማቴሪያሉን የፈጠረው ማን ነው? አላህ ነው። እንዴት ሊመታው ቻለ? በፍሪ ዊሉን የሰጠው አላህ ነው። ታዲያ ሰውየው በምንድን ነው የሚጠየቀው ሲባል ሰውየው የሚጠየቀው በኢንተንሽን በሚባለው ነገር ላይ ነው። ወይም ደግሞ በውጥን በነየተው ውስጡ ባስቀመጠው ያንን ነገር ሆን ብሎ አድርጎ ክፋት አስቦ እስከሆነ ድረስ ያ ነው የሚያስጠይቀው ማለት ነው። ይሄ እነዚህ አራት ነገሮች አሉ ማለት ነውና ስለ ቀደር በጣም ሰፊ ነገር ነው። ኦርቶዶክስ ጋር አለ። ጥንት የነበሩ አበው ስለ ቀደር ወይም ደግሞ ስለ ፕሪዲስቲኔሽን ያስተማሩት አለ። ባይብል ላይም በስፋት ፕሪዲስቲኔሽን የሚባል ነገር አለ። ዋናው ነገር ምንድነው? ያለ ውሳኔ ሁለት አይነት ነው። አንደኛ ዓለም ሳይፈጠር ዘመን ሳይቆጠር በፊት የወሰነ ውሳኔ አለ። አንቺ በዚህ ዘመን እንድትፈጠሪ፣ ሴት ሆነሽ እንድትፈጠሪ፣ እኔ ወንድ ሆኜ እንድፈጠር የዛሬ 2000 ዓመት አልተፈጠርንም፣ ወደፊት ደግሞ አንፈጠርም። ይሄ ነገር ምንድነው? የኔና ያንቺ እጅ የሌለበት ማለት ነው። ያለ ውሳኔ አለ። ሁለተኛው ያለ ውሳኔ ምንድነው? አንቺ ሳትፈጠሪ በፊት ዓለም ሳይፈጠር ዘመን ሳይቆጠር በፊት የጀነት ሰዎች ጀነት እንዲገቡ፣ የጀሃነም ሰዎች ደግሞ ጀሃነም እንዲገቡ አላህ አስቀድሞ ወስኗል። ያመኑት ጀነት እንዲገቡ፣ የካዱት ደግሞ ጀሃነም እንዲገቡ አላህ ወስኗል። ኢንዲቪጁዋሊ ግን ሳምሪ የምትባል ሴት እዚህ ቦታ ላይ መግባት አለባት፣ ወሂድ የሚባለው ደግሞ እዚህ ቦታ አለባት ብሎ እንደዚህ አይነት ውሳኔ አልወሰነም። ያውቀዋል። እንደዚህ አይነት ውሳኔ አልወሰነም ማለት የወሰነው አጠቃላይ ጀነራል ነው፣ መጅሙን ነው የሚባለው። ራሱ ጥቅላዊ ነው ራሱ ማለት ነው። ሙፈሰል ግን ኢንዲቪጁዋሊ ለአንቺ ነው ነፃ ፍቃድ የሰጠው። ጠምዞ በአንቺ ጉዳይ ውስጥ ጣልቃ ይገባም አላህ ማለት ነው። ራሱ ሙፈሰልና ሙጅመል የሚባል ነገር አለ ማለት ነውና ምናልባት እዚህ ላይ ያልገባሽ ነገር ካለ በደንብ ለማብራራት ዝግጁ ነኝ ማለት ነው። በዚህ ዙሪያ ላይ ቢብሊካል የሆነም ኤቪደንሶችም አሉን ተመሳሳይ ነገር ማለት ነውና የቀደር ትምህርት ይሄን ይመስላል። ያልገባሽ ነገር ካለ ጠይቂ። እንደ ስራችን ነው እንጂ እሺ ገብቶኛል። አመሰግናለሁ። ያልገባሽ ነገር ወላሂ ምንም ነገር ውስጥሽ ደስ ብሎሽ ነው መውጣት ያለብሽ። ይሄ የምንወደው አረስ ስለሆነ ቢብሊካልም ኤቪደንሶችን እንሰጥሻለሁ፣ ግን ከኦርቶዶክስ ጋር ይመሳሰላል። እኛ ደብል ፕሪዲስቲኔሽን አንቀበልም። ምናልባት ሰምተሽ ከሆነ አላውቅም። ደብል ፕሪዲስቲኔሽን የሚባል አለ። የአውግስቲን ትምህርትና የካልቪኒዝም ድርብ ምንድነው ቅድመ ተወስኖት የሚባል አለ። ሰው ጀነትም ጀሃነምም ለመግባቱ ነፃ ፈቃድ የለውም፣ የሱ ምርጫ የለበትም። በቃ አምላክ አስቀድሞ በወሰነው ነው የሚባል ትምህርት አለ። እሱ ትምህርት ምንድነው? ካልቪኒዝም ይባላል። ኦርቶዶክስና ካቶሊክ አይቀበሉትም። አንደኛ ነገር። ሁለተኛ ነገር እኛ ጋርም ራሱ የሆነ ሳለ እንደዛ መተው ነበረ። ጀብርያዎች ይባላሉ። ጀብርያዎች ማለት ፈጣሪ አስቀድሞ ወስኖታል። ስለዚህ ጀነትና ጀሃነም ለመግባት የሰው ነፃ ፈቃድ ምንም እጁ የለበትም። ኢንካር ተደርጓል። ውግዝ ማለት ነው። አናቴማ የሚባል ነገር ተደርገዋል። ሌላ ደግሞ ጽንፍ ደግሞ ምንድነው? አይ ፈጣሪ እኛ በፍሪ ዊላችን ነው ጀነትም ጀሃነም የምንገባው፣ ፈጣሪ ግን አስቀድሞ ምንም የሚያውቀው ነገር የለም፣ የፈጣሪ ፈቃድ የለበትም ብሎ የሚሉ አሉ። እነሱ ደግሞ ይባላሉ ቀድርያዎች ይባላሉ። ምንድነው የነሱ? ፌታሊዝም ይባላል ትምህርታቸው፣ እጣፋንታዊነት የሚባል ትምህርት ማለት ነው። እነዚህ ደግሞ ጀብርያዎች ደግሞ ምን ይባላሉ? ሊብሪቴሪያን የሚባሉት ማለት ነው። በጥናት ውስጥ ማለት ሊብሪቴሪያን ማለት እንትን ነው። በቃ ፈጣሪ አንድ ነገር ሀፕን ከማድረጉ በፊት አያውቅም ብለው የሚያምኑ ሰዎች ናቸው፣ በቴዎሎጂ ላይ ማለት ነው። እኛ የምንቀበለው ኦርቶዶክስ ካቶሊክ እና
የእስልምና እና አይሁድ የምንቀበለው የዲተርሚኒዝም እንቀበላለን፣ ተወስኖት እንቀበላለን። ሁለት አይነት ዲተርሚኒዝም አለ። አንደኛው ቴዎሎጂካል ዲተርሚኒዝም ይባላል፣ አንደኛ ደግሞ ኮዛል ዲተርሚኒዝም አለ። መንሳይ ተወስኖት የሚባል አለ። መንሳይ ተወስኖት ላይ እኔና አንቺ እጅ የለበትም። ወንድ ሴት የመሆን አጭር፣ ረጅም፣ ጠይቅ፣ ጥቁር ምናምን የሚባለው አያስጠይቀንም። ወደፊት ሞራል አካውንታቢሊቲ የለውም፣ ግብረ ገባዊ ተጠያቂነት የለውም። ነገር ግን የቴዎሎጂካል ዲተርሚኒዝም የሚባለው ወይም ቀደር ሸርዒ በሚባለው ላይ ያለው የኔና ያንቺ እጅ አለበት። ይሄ ነገር ሐላል ነው፣ ይሄ ነገር ሐራም ነው፣ እመኑ አትካዱ ምናምን ብሎ ባለው ነገር ላይ ማመንም መካድም የሰው ልጆች ነፃ ፈቃድ አላቸው ማለት ነው። በዛ ነገሮች ላይ ኮንሲኩዌንስ አለው። ወሮታና ጸቤታ፣ ምንዳና ትሩፋት፣ ሰርጉትና ትርሲት ካላህ ዘንድ ይቀበላሉ ማለት ነው። ያንን ነው የሚያሳየው። ጀነት በአሁን ሰዓት ለአማኞች የተሰጠ ተስፋና ዋስትና ነው። ጀሃነም ደግሞ በተቃራኒው ለካህዲያን የተነገረ ዘበትና ዛቻ ነው። ዘበት ማለት መዘባበት ማለት ነው። አላህ ዝቶበታል፣ መዘባበት አድርጎታል በቁርአን ውስጥ። እንደዚህ ያደረጉ የካዱ ሰዎች ቅጣት አላቸው። ካልሆነማ ረቦት ነው የምንሆነው። አንቺ ነፃ ፈቃድ ሳይኖርሽ ምንም ሳይኖርሽ ያንቺ ውሳኔ ከሌለበት ጀነትና ጀሃነም ዝም ብሎ የሚያስገባ ከሆነ የአምላክን ፍትሃዊነት ቴዎዲሲ በሚባለው ላይ ጥያቄ ይፈጠራል ማለት ነው። ግን አላህ ፍትሃዊ አምላክ ነው፣ ፍትሃዊ ዳኛ ነው፣ እውነተኛ ዳኛ ነው። ዝም ብሎ በአቦ ሰጥና የደቦ ፍርድ የሚባል ነገር አላህ ጋር የለም። ይሄን ይመስላል። ከልብ አመሰግናለሁ። አይዛ ገብቼ ግራ ጋብቶ ስላወጣኝ በጣም አመሰግናለሁ። ምንም ችግር የለውም። ሌላም ጥያቄ ሲኖርሽ ሌላ ቀን ጥያቄ ሲኖርሽ ሊስታውት አድርጋችሁ ጻፊያቸውና ፎሎ አድርጊኝ፣ ፎሎ አድርጊው ጃቢርን። ጥያቄሽን በደንብ አቅርቢ። ምንም አይነት ጥያቄ እህል ውሃ አይልም የሚባል ጥያቄ የለም። የጥያቄ ፉንጋ የለውም። እንደ ዳገት ያዳግታል፣ እንደ ቁልቁለት ያሽቆለቆላ የሚባል ጥያቄ የለም። ጥያቄን እንደ ጥያቄነት ከመጣ መልስ መስጠት አለበት። ማናቀው ከሆነ ደግሞ አናቅም ብለን እንዘጋለን። የእውቀት ባለቤቶችን ጠይቀን እንመጣለን። ማናቃቸው ነገሮች ብዙ ነገሮች አሉ። እዚህ ስንመጣ ለማሳወቅ ብቻ ሳይሆን ለማወቅም፣ ለማስተማር ብቻ ሳይሆን ለመማርም ጭምር ነው የምንመጣው። ስለዚህ ጥያቄ መጠየቁ ጥሩ ነው። እሺ አብሽሪ። ኡስታዝ ሳምሪ ከመውጣቷ በፊት ሳምሪ አንድ ሀሳብ እንድትረጅ ይፈልጋሉ አለሽ ሜቢ እንዲጠቅምሽ። እሺ ኡስታዝ ላይክ በእስልምና ሃይማኖት አላህ ነፃ ፈቃድ ይሰጣል፣ ላይክ ነፃ ፈቃድ አለን ብለካልና ያው በእስልምና ሃይማኖት የሰው ልጆች በአዳምና በሔዋን ተረግሟል ተብሎ ይታመናል። አንደኛ ጥያቄ። ሁለተኛ ነገር ከተረገሙ እንዴት ነው ነፃ ፈቃድ የሚኖራቸው? ማለት በግዴታ ተረግሞ እየተፈጠሩ ማለት ነው። እርግማን ከሌለባቸው ደግሞ አሾይና ነፃ ፈቃድ አላቸው ኦልሬዲ ያለ እርግማን ስለሚፈጠሩ ማለት ነው። በክርስትና ሃይማኖት ይሄ እንዴት ይታያል? አንድ ሰው እንዴት ነው ያለ ላይክ ነፃ ፈቃድ አለው ወይ ንጹህ ሆኖ የመፈጠር ከእርግማን ውጪ ንጹህ ሆኖ የመፈጠር ጥያቄ እንትን ነፃ ፈቃድ አለው። ፕላስ ደግሞ የተረገሙ ሆኖም ተፈጥሮ ደግሞ የመጠየቅ እንዴት ነው ሁኔታው ከነፃ ፈቃድ አንጻር እንዴት ይታያል? እና ይህን ብታብራራለን ደስ ይለኛል፣ ለሳምሪ እንድትረዳው ማለት ነው። እና ኤምኤስአር ማለት ነው ከላይቡ ውጪ ዝጊው፣ በቃ አፕሊኬሽን አጥፊውና ተመልሰሽ መተሽ ሪኩዌስት ላኪ። አንደኛ እንዳልስብሽ አካውንትሽ ፕራይቬት ነው፣ ሪኩዌስት አላክሽም። ስለዚህ ውጪና ተመልሰሽ እንደገና ላኪ። ከዛ በኋላ እንትን እንላለን እንቀጥላለን። ኡስታዝ ሀሳቢን ካገኘው ቀጥል። አይ ቲንክ ይረዳታል ብዬ ስላሰብኩ ይሻላል። ሳምሪ በእኛ ኃጢአት ማለት ኔቸር ሳይሆን ነርቸር ነው ብለን ነው የምናምነው። በክርስትና ደግሞ ኃጢአት የሚባለው ነገር ኔቸር ነው ተብሎ ነው የሚታመነው። ኔቸር ወይ ኦሪጂናል ሲን ነው ጥንተ አብሶ በዘር ሐረግ ውስጥ የሚመጣ ነው፣ ወይ ደግሞ የኃጢአት ውጤቱ የሆነው ፌል ኔቸር የሚባል አለ። ጥንት ምንድነው ድቀተ ባህሪ ከአዳም ወርሰናል የሚል ትምህርት አለ። እኛ ጋር ግን ኃጢአት የሚባለው ነገር ኔቸር ሳይሆን ነርቸር ነው ብለን ነው የምናምነው። በተፈጥሮ የሚመጣ ነገር አይደለም። ኃጢአት ማለት ኃጢአት ለመባል ኢላማን መሳት ማለት ነው። ኃጢአት ኸጣ የሚለው የአረብኛው ቃል እንትን ኢላማን መሳት ነው። ይሄ ነገር ሐላል ነው፣ ይሄ ነገር ሐራም ነው ተነግሮን ያንን ነገር ስናስተባብል አላህ የፈቀደውን መልካም ነገር ሳናደርግ ስንቀር አላህ የከለከለውን ክፉ ነገር ደግሞ ስናደርግ ኃጢአት ይሰኛል ማለት ነው። ስለዚህ ኃጢአት ማለት ኔቸር ሳይሆን ነርቸር ነው ብለን ነው የምናምነው። እኔ ኃጢአትን ስሰራ ነው ኃጢአተኛ መሆነው እንጂ ኃጢአተኛ ስለሆንኩኝ አይደለም ኃጢአት መሰራው። ኃጢአተኛማ ከሆንኩኝ በተፈጥሮ ላይ የተቀመጠ ነገር ከሆነ እኮ ምንም ማድረግ አልችልም። አንቺ በተፈጥሮ ውስጥ እኮ የሆነ መብላት መጠጣት የሚባል ነገር ስርዓቶች አሉ። መራብ መጠማት የሚባል ስርዓት አለ በተፈጥሮ የተቀመጠ። ያ የበላሽውና የጠጣሽውን ደግሞ በሌላ መልኩ ከሰውነትሽ ማስወገድ ትፈልጊያለሽ። ያ ነገር አለማድረጋችን በተፈጥሮ ላይ
ከዛ በኋላ ለምንድን ነው የተራብሽው የተጠማሽው ተብሎ ቅጣት የለም። አለመራብሽ ደግሞ ሽልማት የሚባል ነገር የለም። ለምን ተፈጥሮ የተቀመጠ ነገር። ስለዚህ ኃጢአት የሚባለው ነገር እኛ በሙስሊሞች ኔቸር ነው ብለን አናምንም፣ ነርቸር ነው ብለን እናምናለን። በእኔ በፍሪ ዊሌ ምርጫ ተሰጥቶኝ ይሄ ነገር ሐላል ነው፣ ይሄ ነገር ሐራም ነው፣ ይሄ ነገር ሙባህ ነው፣ ይሄ ነገር ሙስተሃብ ነው፣ ይሄ ነገር መክሩ ነው፣ ይሄ ነገር ፈርድ ነው ተብሎ ተነግሮኝ ያንን ነገር ሳስተባብል ኃጢአት ይሰኛል ማለት ነው። ይሄ ነው ትምህርታችን የኛ ማለት ነውና በዚህ ላይ የምትይው ነገር ካለ ያልገባሽ ነገር ካለ ወይም በጥያቄው መልስ ላይ እክል ካጋጠመሽ ዳጎስ ያለ መልስ ሰጥሻለሁ ማለት ነው። ያው እዚህ ስትመጡ ማንኛውም ሰው ገሰረት መሆን የለበትም ብለን ስለምናምን ማለት ነው። ሳምሪ አመሰግናለሁ። በጣም የተረዳሁበትን መንገድ ሊሆን ይችላል። አመሰግናለሁ። አሁን በደንብ ተመልሶልኛል። እሺ በመጨረሻ ሳምሪ በእናንተ ሃይማኖት አንድ ሰው ንጹህ ሆኖ የመፈጠር ነጻ ፈቃድ አለው ብለሽ ታምኛለሽ? እንድትረጁ ነው። ሀሳቡ ላይ ማውራት ካልፈለግሽም ችግር የለው። ሳምሪ ያለሽ አለው ምን አልከኝ? ልቀምል በእናንተ ሃይማኖት አንድ ሰው ንጹህ ሆኖ የመፈጠር ነጻ ፈቃድ አለው? አለው። ኦኬ፣ ለምንድን ነው ታዲያ እናንተ በግዴታ በአዳም እና በሔዋን ምክንያት ተረግማችሁ የምትፈጠሩት? እንጃ እኔ ለዛ ማስረጃ የለኝም። በእምነት ይጠንካራ። ስለዚህ ነጻ ፈቃድ የለም ማለት ነው ወይ? ደግሞ እኔ ስለ ቀድር መተሽ ስትጠይቂ ስለ ነጻ ፈቃድ ምናምን ስትጠይቂ ያው በጣም ኢንተረስትድ እንደሆንሽበት ስለተረዳው ነው ይህንንም ሀሳብ እንድታይ የፈለግኩት። በክርስትና ሃይማኖት ነጻ ፈቃድ የሚባል ነገር የለም። እግዚአብሔር የሰው ልጆችን ሲፈጥር በአዳምና በሔዋን ምክንያት የተረገሙ አድርጎ ነው የፈጥራቸው። አንድ ሕፃን ልጅ እነሆ ማውራት ችሎ ከማህፀን እንደወጣ የተረገመ እንደሆነ ገብቶት እግዚአብሔር ለምንድን ነው የተረገምኩ ሆኜ እንደፈጠረ ያረከኝ ብሎ እግዚአብሔርን ቢጠይቀው እግዚአብሔር ለዚህ በቃ እኔ ስለፈለግኩ ነው ከማለት ሌላ ምንም መልስ የለውም። ምክንያቱም አንድ ሕፃን ልጅ ምንም ባላደረገው ምንም ባልሰራው ነገር በቃ የተረገመ ነው፣ ተጠያቂ ነው። አስቢው፣ አንድ ሰው ኃላፊነት ባልተሰጠው ነገር፣ ሁለተኛ ነገር ደግሞ ምንም ባልሰራው ነገር ኃጢአተኛ ነህ ማለቱ እኔ እንጃ ከነጻ ፈቃድ አንጻር እንዴት ይታያል? በጣም የሚከብድ ነገር ነው እንድታዩ የምፈልገው ማለት ነው። እኔ ብዬ ከክርስትና ስወጣ የመጀመሪያ ጥያቄ የነበረው ይሄ ነው። የሰው ልጅ ኃላፊነት ባልተሰጠው ነገር ባልሰራው ነገር፣ ምክንያቱም ኃጢአት ማለት የሚደረግና የማይደረግ ነገር ነው። ኃጢአትን የምትሰራ ነፍስ እርሷ ትሞታለች ነው የሚለው መጽሐፍ ቅዱስ። ስለዚህ የሚሰራ ነገር ነው። አንድ ሰው ምንም ባላደረገው ነገር አንተ ተረግመሃል፣ አንተ ኃጢአተኛ ነህ ብሎ እዛ ሰው ላይ የሆነ ነገር መደፍደፍ እኔ እንጃ ይሄ አምላካዊ ሐሳቢ ነው ብዬ አላስብም። እስቲ በቀጣይ አጥኚውና በደንብ ሀሳቡን ካገኘሽው ይሻላል መተሽ ልናወራበት እንችላለን። ፈቃድሽ ከሆነ ሌላ ጥያቄ ካለሽ እንቀጥል፣ ካልሆነ ሌሎች አጠቅሉትን እንሻለን። ነገ ደግሞ እንገናኝ። ሌላው ምንድነው በ325 የነበረው የኒቅያ ጉባኤ ላይ ጸሎተ ሃይማኖት የሚባለው ላይ ምንድነው የሚለው? ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን ይላል እና ህጻናቶች የሚጠመቁት ለኃጢአት ስርየት ነው ይላል። ስለዚህ ህጻናቶች የሚጠመቁት ለኃጢአት ስርየት ከሆነ የአዳም ኃጢአት የለባቸውም ካላችሁ አክቹዋል ሲን አላቸው፣ የግብር ኃጢአትም የለባቸውም። ለምንድን ነው ያለ ፈቃዳቸው የሚጠመቁት? የትኛው ኃጢአት ኖሮባቸው? ይህንም ጠይቂ። የውርስ ኃጢአት ከሌለ፣ የውርስ ኃጢአት ካለ ያለ ፈቃዳቸው ነው የውርስ ኃጢአት ያገኙ። ሲጠመቁም ያለ ፈቃዳቸው ነው፣ ነፃ ፈቃድ የላቸውም። ህጻናቶቹ ምንም በማያውቁት ነው የሚጠመቁት። ሲጠመቁም ደግሞ የሚጠመቁት የውርስ ኃጢአት የለባቸውም ከተባለ ለየትኛው ኃጢአት ነው የሚጠመቁት? አንድ ህጻን ልጅ። ስለዚህ አክቹዋል ሲን የሚባል ነገር ወይም ደግሞ የግብር ኃጢአት አለ ከተባለ አንድ ህጻን ልጅ የግብር ኃጢአት ይሰራል ወይ? አክቹዋል ሲን የሚባለውን ይሰራል ወይ ነው ጥያቄው። አይሰራም ከተባለ ጥምቀቱ ራሱ ትርጉም የለውም። በሁለቱም መልኩ እንትን ነው የሚሆነው፣ ዲያላማ ነው፣ ሞራል ዲያላማ ነው የሚሆነው። በሁለቱም አጣብቂኝ ነው የሚሆነው። የግብረ ገብ አጣብቂኝ ነው ውስጥ የሚገባው ማለት ነው። የግብረ ገብ ውጥረት የሚባለው ወይም አጣብቂኝ ውስጥ ነው የሚገባው። እና ይህንንም ጠይቂ። አይ ቲንክ እነ ኢምራን ሳይደክማቸው አይቀርም። ጃቢሩ ምን ይመስላል? እምነቱን ለመቀበል መንታ መንገድ ላይ ሁለት ሀሳብ ስለሆነብኝ እና አሁን ወስኛለሁ። በቃ
ችግር የለውም። ረጋ ብለሽም ከፈለግሽ ሌላ ጊዜ በደንብ ሊስት አውት አድርገሽ ጥያቄዎችሽን መስለም ትችያለሽ። አሁንም ከፈለግሽ መስለም ትችያለሽ። አንቺ ነሽ የምትወሰኘው። ዲሲዥን ሜኪንግ ፕሮሰሱ አንቺ ጋር ነው ያለው። በአንቺና በአምላክሽ መካከል፣ በአንቺና በአላህ መካከል የሚያልቅ ነገር ነው ይሄ ነገር ማለት ነው። ይሄ የህይወትሽ ጉዳይ ነው። የጀነትና የጀሃነም ጉዳይ ነው። የህይወትና የሞት ጉዳይ ነው። ስለዚህ አንቺ ወስኛለሁ ካልሽ በበቅቶኛል አሁን ወደ እስልምና እጅና እግሬን ሰብሰብ አድርጌ እገባለሁም ካልሽ መዋት ትችያለሽ። ውሳኔው አንቺ ነው። ምንድን ነው ያሰብሽው? በቃ ሙስሊም እፈልጋለሁ። ኦኬ። ስለዚህ ኢምራን ሻዳ ተዘታለህ ወይ ጃቢር ማስያዝ የሚፈልግ ኡስታዝ ኢንሻአላህ ብዙ ስለጠፋ አንተ ኢንሻአላህ ባንተ ይሁን። ኦኬ አላህ ቀጥል ኢንሻአላህ። እንግዲህ እኛ ሙስሊሞች አላህ አንድ ነው ብለን እናምናለን። ወይ ጃቢሮ ይቅርታ ምርጫውን ሳልሰጥ ጃቢሮዬ፣ እኔም ያው ብዙ ጊዜ ሻዳ ስለማሲዝ እንትን አይደለም አዲስ አይደለም። ኧረ ኡስታዝ ቀጥል። እሺ እንትኑን አጅሩን ያው ሁላችንም እናገኘዋለን ያው ነው። እና ምን አለ መሰለሽ በእስልምና አላህ አንድ ነው። በአንድነቱ ላይ ሁለትነት ሶስትነት የለበትም። በሕያውነቱ ላይ ሞት የለበትም። አንዴ ሞተ አንዴ ሕያው ነው ምናምን የሚባል የለም። በአምላክነቱ ላይ ሰውነት የለበትም። በጥበቃው ላይ እንቅልፍ የለበትም። በኃያልነቱ ላይ ድካም የለበትም። በጌትነቱ ላይ ባርነት የለበትም። እኛ የምናመልከው አምላክ ሰማይና ምድርን በመካከላቸው ያለውን የፈጠረ የዓለማቱን ጌታ አላህን ነው። ስለዚህ አንድ ሰው ላኢላሃ ኢለላህ ሲል ከአላህ በስተቀር በሐቅ የሚመለክ አምላክ የለም ሲል የአምልኮ ሐቅ የሚገባው የፈጠረኝ አንድ አምላክ አለ፣ በማንነትም በምንነትም አንድ ነው። እሱ ነው ጥንት የነበረው የአብርሃም የይስሐቅ የያዕቆብ አምላክ ነው። አደምና ሐዋን የፈጠረው፣ መላእክቶችን የፈጠረው፣ መላእክቶችን የፈጠረ አንድ አምላክ አለ፣ እሱም ብቻ ነው ማመልከው ብሎ ማለት ነው። ላኢላሃ ኢለላህ ማለት ከአላህ በስተቀር በሐቅ የሚመለክ አምላክ የለም ማለት ነው። ሙሐመድ ረሱሉላህ ማለት ደግሞ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የእርሱ ባሪያና መልእክተኛ ናቸው። እሳቸው ሜታፊዚካሊ ከኛ ይለያሉ። በምን? በመልእክተኛ ናቸው፣ ነብይ ናቸው። ቁርአን በእሳቸው በኩል የወረደው። በተረፈ ኦንቶሎጂካሊ ከኛ ምንም የሚለዩበት የለም። ሰው ናቸው። ከኔና ካንቺ የሚለዩት ነገር ካንቺ የሚለዩት ጾታቸው ወንድ ነው። ከኔ ግን በኦንቶሎጂካሊ አይለዩም። በደረጃ አላህ የነቢያት መደምደሚያ አድርጎ ልኳቸዋል። እንወዳቸዋለን፣ እናከብራቸዋለን። ድረሱልን አንልም፣ አንጠራቸውም፣ አናመልካቸውም እሳቸው ማለት ነው። ስለዚህ ሻሃዳው ይሄን ይመስላል። ሻሃዳውን ከገባሽ ይሄ ነገር ከገባሽ ወደ ሻሃዳው መሄድ እንችላለን ማለት ነው። ወደ ሻሃዳው እንሂድ። መጀመሪያ መስቀሌን ልበጥሰው ማለት ላውልቅ ትችያለሽ። እሺ ዝግጁ ነሽ? አዎ ዝግጁ ነኝ። ኦኬ እኔ የምለውን ተከትለሽ ትያለሽ ማለት ነው ኢንሻአላህ። አሽሃዱ አላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን አብዱሁ ወረሱሉሁ እኔ ከአላህ በስተቀር በሐቅ የሚመለክ አምላክ የለም ብዬ በልቤ አምኜ በአፌ እመሰክራለሁ። እኔ
ሙሐመድ የአላህ ባሪያና መልእክተኛ መሆኑን ሙሐመድ የአላህ መልእክተኛና ባሪያ መሆኑን በልቤ አምኜ በአፌ እመሰክራለሁ። ማሻአላህ አላሁ አክበር ተክቢር አላሁ አክበር በላ ኢላሃ ኢላላህ ወደ ዲኑል እስላም ገብተሻል ማለት ነው። ወደ እስልምና ገብተሻል ማለት ነው። ከዛሬ ጀምሮ ሙስሊም እህታችን ነሽ። ማሻአላህ አላሁ አክበር ተክቢር አላሁ አክበር። በጣም ደስ ብሎናል ሙስሊም እህታችን ስላተረፍን ማለት ነው። ደስታችሁን እንግዲህ ገለጹላት ወንድም ጃቢር፣ ኡስታዝ ኢምራን ሁላችሁም ማለት ነው። ኢንሻአላህ ስምም እንግዲህ ሳምሪ የነበረው ከሰሚራ ጋር የሚቀራረብ ይመስለኛል። ሰሚራ ማለት ራሱ ማለት ነው የሚቀራረብ ይመስለኛል። ምናልባት ስምሽ ሰሚራ ቢባል ደስ ይለኛል። የተሻለ ደግሞ የምትወጁ ስም ካለ የሙስሊም ስም ለመግባቢያ ያክል ነው። ይሄ የአራም ስም አይደለም። ስምሽን መታወቂያለሽ መቀየር አይጠበቅብሽም። ነገር ግን ከኛ ጋር እንድትግባቢ ሙስሊም ስም ሰሚራ ብትባይ ጥሩ ነው። የምትይው ነገር ደግሞ ካለ እስቲ ወደ ወንድሞች ልሂድ። ተክቢር አላሁ አክበር። ሳምሪ እንኳን ደስ አለሽ። ደስ ብሎኛል አንቺ እና ከመጣሹ መንገድ አንጻር አንድ ኤክስፒሪየንስ ያደረግሽው ነገር አለ። ያው ሁላችንም እኔም ኡስታዝ ሄድም ብቻ ከክርስትና ወደ እስልምና ሃይማኖት የመጣን ሰዎች ጠቅላላ አንድ ኤክስፒሪየንስ ያደረግነው ነገር አለ ስለ ክርስትና ደግሞ ኤክስፒሪየንስ ያደረግነው ነገር ምንድነው? አንድ ሰው ስለ ክርስትና ሃይማኖት እያወቀ በመጣ ቁጥር ከክርስትና እየወጣ ነው የሚመጣው። አንቺም ሀ ብለሽ ስለ ክርስትና መጠየቅ ከጀመርሽበት ቀን ጀምሮ ክርስትና ላይ ጥርጣሬ እያደረብሽ ከክርስትና ትንሽ እያልሽ እየወጣሽ መጨረሻ ላይ እንግዲህ ክርስትና ትክክለኛ ሃይማኖት እንዳልሆነ ተረድተሽ ከክርስትና ሃይማኖት ወጥተሻል። እስልምና ደግሞ በተቃራኒ ነው። አንድ ሰው እስልምና ላይ ጥሩ የሆነ እምነት እንዲኖረው ስለ እስልምና ማወቅ አለበት። አንድ ሙስሊም ስለ እስልምና ጥሩ እውቀት ከሌለው ጥሩ ሙስሊም አይሆንም፣ ጥሩ ያልሆነ ሙስሊም ነው የሚሆነው። ስለዚህ አንድ ሰው ደግሞ ስለ እስልምና ሃይማኖት እያወቀ በመጣ ቁጥር ልቡ ወደ እስልምና እየሸፈተ እስልምና ሃይማኖት ላይ በጣም ፍላጎት እየኖሩ ነው የሚመጣው። መጨረሻም ደግሞ ከጥንት ጀምሮ ነቢያት ያንን የዓለማቱን ጌታ ሲገዙበት እሱን ሲታዘዙበት የነበረው መንገድ እስልምና ብቻ እንደሆነ ተረድቶ ሰው ወደዚህ ሃይማኖት የነቢያትን ፈለግ ለመከተል የነቢያትን እርምጃ አብሮ ለመረመድ የነቢያትን ፈለግ ለመከተል ወደ እስልምና ሃይማኖት ይመጣል። በዓለም ላይ አምላካችን አላህ እንድንገዛለት እንድንገዛው እንድንታዘዘው ለኛ ለሰው ልጆች የሰጠን ዲን እስልምና ብቻ ነው። ስለዚህ እንኳን ደህና መጣሽ ብያለሁ። ምናልባት እስካሁን ድረስ የጠየቅሽው ጥያቄ የተመለሰልሽ መልስ የገባሽ ነገር ያልሽው እውቀት ወደ እስልምና ሃይማኖት እንድትገቢ በቂ ሊሆን ይችላል። ግን እስልምና ሃይማኖት ላይ ጠንካራ እንድትሆኚ እንድትጸኚ እንድትበረቺ ስለ እስልምና ሃይማኖት የበለጠ ማወቅ የበለጠ መረዳት አለብሽ። በዚህ ጊዜ ላይ እስልምና ሃይማኖት በመቀበልሽ አንደኛ ነፍስሽ መዳኑ፣ ሁለተኛ ነገር የተፈጠርሽበትን ዓላማ ማሳካትሽ። የሰው ልጆች ወደ ምድር የመጡት በፈጣሪ የተፈጠሩበት ዓላማ ምንድነው? ፈጣሪን እንዲገዙ ነው። እንደነገርኩሽ ደግሞ እስልምና ሃይማኖት የሰው ልጆች ጠቅላላ ፈጣሪን የሚገዙበት ትክክለኛ መንገድ ነው። ይሄ ሁለቱ ያገኘሻቸው ትልቅ ነገሮች ናቸው በዚህ ውሳኔሽ። ሌላው ደግሞ እንኳን ደስ አለሽ የምልሽ እስልምና ሃይማኖት የሴት ልጅ ክብሯን ከፍ የምታደርግበት ክብሯን የምትጠብቅበት ሃይማኖት ነው። ሴት ልጅ የተከበረችበት ሴት ልጅ ከፍ ያለችበት ሃይማኖት ነው። ስለዚህ በዚህ ዘመን ሴትነት በተራቆተበት ሴትነት በወረደበት ዘመን ላይ ወደ እስልምና ሃይማኖት መጥተሽ እንግዲህ አንዱ ሽልማትሽ ይሄ ነው። በድጋሚ እንኳን ደስ አለሽ ብያለሁ። ከሰለምሽ በኋላ እስልምና ላይ ምንም አይነት ጥያቄ ቢኖርሽ ሌሊት ላይ ተነስተሽ ሻማ አብርተሽ እጣን እያጨስሽ ምናምን ነገር እንትና ይገልጽልሻል እንትና እንትን ይልሻል የሚባል ነገር የለም። ምንም አይነት ጥያቄ ሲፈጠርብሽ አይጎርብጥሽ፣ አትጨናነቂ፣ መተሽ እኛን ጠይቂን። ሁላችንም ጠይቀን ነው እዚህ የደረስነው። ስለዚህ በርቺ ነው የምለው። ትምህርት ላይ በደንብ በርቺ። ጥያቄ ሲኖርሽ መተሽ ጠይቂን። በተረፈ አላህ ያጽናሽ፣ ሁላችንንም አላህ ያጽናን። ዱዓ አድርጊልን። አንቺ ኦልሬዲ ሻሃዳ በተቀበልሽበት ቅጽበት አላህ ሁሉንም ኃጢአትሽን ይቅር ብሎሽ ገና አንቺ እንደተወለድሽ ልጅ ነሽ።
ስለዚህ አንቺ ደግሞ ዱዓሽ በደንብ ተሰሚነት አለውና እኛንም ዱዓ አድርጊልን። በጣም ደስ ብሎኛል። ዚክራ አለች፣ ፎሎ ታረጊያትና እሷ እንዴት ማድረግ እንዳለብሽ ሁሉንም ነገር በውስጥ ትነግርሻለች። ይምሮ ሀሳብ ካለ ቀጥል። ጀዛከላሁ ኸይር ጀዛ። በድጋሚ አላሁ አክበር አላሁ አክበር አላሁ አክበር። ለዓለማቱ ጌታ ምስጋና ይገባው። እንግዲህ በእስካሁን ቆይታችን እንደው አንድ ሰው ከጨለማ ወደ ብርሃን መጥቷል፣ ድህነት አግኝቷል። ከዚህ በላይ ስኬት የለም። አልሐምዱሊላህ። ያው አንድ ሰው ሸሃዳ ያዘ ማለት ያጀመ ቀለል ነገር አድርጋችሁ አታስቡ። ቀለል ነገር አይደለም። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ለአን የህዲየ ቢከ አላሁ ረጁለን ዋሂድ ኸይሩን ለከ ሚን ሑሙሪ ነዓም አው ሚማ ጠለዐት ዐለይሂ ሸምስ። ከሁሉም ነገር በላጭ ነው ብለዋልና አልሐምዱሊላህ። በላጩን ነገር እዚህ ቦታ በዚህ ሰዓት አላህ መካከል አድርጎልናል። ለዓለማቱ ጌታ ምስጋና ይገባው። የሳሚ ደግሞ ለየት የሚያደርገው ባለፈውም መተሽ ጠይቅሽ ነበርና አንድ ሰው ጠይቆ ተርቶ ሲሰልም ቀለል ነገር አይደለም። አልሐምዱሊላህ በጣም ደስ ይላል። ያው ይሄ ራሱ የሚያሳየው ዳዕዋ መስራቱ ነውና ለዓለማቱ ጌታ ምስጋና ይገባው። እስካሁን እንግዲህ በዚህ ሳምንት ብቻ ኦልሞስት ወደ 8 አይደለ ጀማ ኮሜንት ላይ ጻፉልኝ ካልተሳሳኩኝ 8 ሸሃዳ ይዟል ማለት ነው። ይሄ ትልቅ ስኬት ነው። ኢንሻአላህ አሁንም እንቀጥላለን። በዱዓ አትርሱን። እንዲሁም ሳምሪ አደራ የሚሽ ነገር ምንድነው? ሸሃዳ መያዙ አይደለም ዋናው። ሸሃዳ መያዙ በየትኛው ጊዜ ሸሃዳ ሊያዝ ይችላል። ዋናው ኢስቲቃማ ነው። በዚህ መንገድ ላይ እስከ የውመል ቂያማ እስከ ምትሞችበት ቀን ድረስ መጽናት አለብሽና አላህ ጽናቱን ይስጥሽ። በቻልሽው ተማሪ። ለመጽናት ደግሞ ማወቁ በጣም ወሳኝ ነገር ነው። ኢንሻአላህ በቻልሽው ለእውቀት ቦታ ስጪና በደንብ ተማሪ፣ በርቺ። ያልገባሽ ነገር ካለ ከጎንሽ ነን። ያው ችግራችን ደስታችን ነውና እንዲሁም ደግሞ የትኛውም ነገር ቢፈጠኛ ማክሪ ኢንሻአላህ በቻልነው ከጎንሽ ነን። ኢንሻአላህ እዚህ ካን ፎሎ አድርጋትና የሰለምቴዎች ግሩፕ አለን ገብተሽ ትቀራለሽ ትማሪሽ ማለት ነው። እንዲሁም ደግሞ ለኔም ቦስ ቴክስት አግሪኝ ጥያቄዎች ካሉሽ ኢንሻአላህ መጠየቅ ትችላለሽ። በጣም አመሰግናለሁ። እና ደግሞ በዱዓ አትርሽን ነው እንግዲህ አዲስ ሆነ ሰው ሆነሻልና የአዲስ ዱዓ ደግሞ የነሱ ሰው ዱዓ ተቀባይነት ስላለው ኢንሻአላህ በደንብ ዱዓ አድርጊልን። እና ስምሽ ማን ይባል? ሳሚ የፈለጋችሁትን አውጡልኝ። አይ ኡስታዝ ሰሚራ ብሏል። እኔ ደግሞ ሰብሪና ብያለሁ። ምረጫ አንቺ። ሰብሪና ሰሽነቀር መሰለኝ። ማሻአላህ ሰብሪና ብለንሻል። ያ ከዚህ በኋላ ስምሽ ሰብሪና ነው። ያው ሰብሪና ቅድም እንዳልሽ ኡስታዝ መቀየር አይጠበቅብሽም። እዚህ ላይ ብቻ ግን ያው ለሁለተኛ ስም እንጠቀመዋለን ማለት ነው ኢንሻአላህ። ያው ሰብሪና እህቴ እንኳን ወደ ብርሃኑ መጣሽ። አላህ ያጽናሽ። ቀጥሉ ኢንሻአላህ። ሀሳብ ካለሽ ቀጥይ። የተሰማሽ ነገር ገለጪልን። ምንም ሀሳብ የለኝም። ብቻ ሁለት ሀሳብ ላይ ሆኜ መረጋጋት ተስኖኝ ነበር። አሁን እስቲ ትንሽ ተረጋግቷል። ኸይር ኢንሻአላህ። ዚክራን ፎሎ አክሽን አላደረኩትም አድርጋታለሁ እና በጣም ነው የማመሰግነው። ፈጣሪ ይጠብቃችሁ ሁላችሁም። አመሰግናለሁ። ታስቢ ነገሬታችን ነው ኢንሻአላህ። እንደውም ላንቺ ነው እስካሁን አይ ቲንክ ትናንትና ለይቱም ነበርሽ አይደለ? ከኛ ጋር አልተሳሳኩ? አዎ ነበርኩ። እና እንደዚህ ተመረሽ እስካሁን ታግሰሽ እንቅልፍሽ ሰውተሽ ያዳምሽውና በጣም እንደማች ጀግና ነሽ እና አላህ ያጠንክርሽ። በርቺ እሺ። እንደዚህ አሰሰብ ሊለያ እንደ ሌሎቹ አይደለም። ሰው ሜቢ የሆነ ነገር ሰምቶ ስለ እስልምና እንትን ብሎ ሊሰልም ይችላል። ግን በደንብ አውቆ የሰለመ ደግሞ በጣም አሜዚንግ ነውና አልሐምዱሊላህ። በደንብ ተመያሻ ብዙ ጉዞዎች አይቻለሁኝ። ብዙ ጥያቄዎች ጠይቄ ነበረ እና አላህ ያጽናሽ ማለት ነው። አላህ ጽናት ነውና በቻልሽ ደግሞ ተማሪ እሺ። ላኩሽ ሳምሪ ዚክራን ፎሎ አድርጋትና የቁርአን ግሩፕ አለ ትገበያለሽ እና ትማያለሽ። በደንብ ተከታተይ ኢንሻአላህ። አመሰግናለሁ። አይ አልሐምዱሊላህ። ትቀራለሽ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዚክራ ወአለይኩም ሰላም። ፎሎ አድርጋትና የሰለምቴዎች ግሩፕ አስገቢያት ኢንሻአላህ። ማረከ ከስር ከመሰረቱ ለውዱ አደራረግ ስለ ሰላቶቹ ምናምን ነገር አስተምሯት ኢንሻአላህ። አደራ እንግዲህ አማኑ ላንቺ ተሰጠሽ። እሺ ሳምሪ ፎሎ መልሽልኝ። እሺ ኦኬ ሳምሪ ስምሽንና ፕሮፋይልሽን ቀይሪው እሺ፣ እንዳያስቸግሩሽ። ፖስት እየመጡ ይሳደባሉ። ያው
እንደምታውቂው ሊሰርቡሽ ይችላሉ። ጠንካራ መሆን አለብሽ። ለቤተሰብ ፈተና እንዳይሆን ስምሽንና ፕሮፋይልሽን ከቀየርሽው አይ ቲንክ አንቺ መሆንሽን አያውቁም። ለጊዜው ለቤተሰብ አትናገሪ እንዳትፈተኝ ማለት ፈተናውን አንዳንድ ጊዜ ከእውቀት ይፈልጋል፣ ኢማን ይፈልጋል፣ ብዙ ነገር ይፈልጋል። ብዙ ፈተና ከዚህ በኋላ ነው የሚመጣው። ፈተናው ከዚህ በኋላ ነው የሚጀምረው። ምክንያቱም በሐቅ መንገድ ላይ ስትሆኚ ሁሉም ነው የሚነሳብሽ። እንዳለ የዓለም ሕዝብ ሁላ ሊነሳብሽ ሁላ ይችላል። ጎረቤት፣ አብሮ አደግ፣ ቤተሰብ፣ ዘመድ አዝማድ በአጠቃላይ መቼም ከእውነት ጋር ማንም የሚስማማ የለም፣ ይቃረኑሻል። ያኔ በቃ ባይተዋር ምን እንዳይሰማሽ ሙስሊሞች ጋር አንደኛ ቤተሰብ ሁኚ፣ ሁለተኛ በእውቀት ታጠቂ፣ ሶስተኛ እንዳልኩሽ ነው ጽናት ካላህ ጋር ያለሽ ግንኙነት ሰላትሽ ምንም ጾምሽ ምናምን እየተስተካከለ ሲመጣ ጽናቱ ይመጣል ራሱ ማለት ነው። ሐማስ የሚባል ነገር አለ። ጽናት ምንድነው? አንቶሲያስ ጉጉት፣ ለጀነት ያለሽ ጉጉት እስከ መጨረሻው ድረስ የመጽናት እንደሚያደርግሽ እሱ ነገሮች ነው። ትምህርት ትማሪያለሽ ኢንሻአላህ። በርቺ፣ አላህ ያበርታሽ። እንግዲህ እኛ ጋርም ኦልሬዲ ፈጅር ሊደርስ ጥቂት ሰዓት ነው የሚቀረው ኢንሻአላህ። እኔ ልውጣ እዚህ ጋር ማለት ነው። ኢምራንዬ ስላገኘኋችሁ ደስ ብሎኛል። ጃቢርን እንኳን ቀን አግኝቼው ነበረ፣ አልተገናኘንም። ሰሞኑን አላገኘውም። በጣም ቢዚ ስለሆንኩ ስልክም አልደወልኩልህም እና አላህ ይጠብቅህ። እንግዲህ በርታ፣ አላህ ያበርታ። አሚን ኡስታዝ ጀዛከላሁ ኸይር ጀዛ ኢንሻአላህ። በዱዓ እንረሳሳ ኸይር ጃ አሸናፊ ስኬት አለ። ቆይ እስኪ አንዴ አለው እንዴ እኔ ያሌለው ማይኖራል እኔ ያሌለው ማይኖራል። አውዚ ቢላህ አንተ እንዴት እስካሁን ቆየሁ እንዴ? ምን ሆናል? እኔ እኮ ነኝ። ኧረ አላህ 5 ሰዓት ተኩል ድረስ እኛ ጋር ያንተ ነገር ይለየኝ አላውቅም። ጃስኪ አሯ ትንሽ ነገር እኔ ግራ የገባኝ ማለት ነው። ባለፈው ከተወያያችሁ ጀምሮ እዚህ ቤት ደንበኛ ሆነ አይደለ? እኔ ይሄም መሰለኝ ይምራን የተወያያችሁት ልጅ ነው። በቃ መስለሙ ነው። ልጅ በጣም ተመችተናል። እንዲህ እኮ ነው የሚያደርገው። እኔም እንዲህ ነበር ያደረገኝ መጀመሪያ አካባቢ። የሆነ በቃ ሙስሊሞች ወላሂ ካወቃችኋቸው ደስ ይላሉ። እኔ ትዝ ይለኛል እንዲህ በአካልም አውቃቸው ኢቭን ተውትና ገና ቲክቶክ ላይ ስመጣ ወላሂ እኔ ክርስቲያኖች ቤት ነበር ማዘወትረው። ከዛ ሙስሊሞች ኮመንተሪ ለምን እኛ ቤት አትመጣም ምናምን ነገር ይሉኛል። እና አንድ ቀን በቃ አቀመሱኝ። በቃ በቀዳዳ ጩልቅ ነው የምለው በቃ። ከዛ ገስት ላይ እንዲያስገቡኝ ደግሞ ሽኮረመም ነበር። ከዛ የሆነ ታይም ላይ በቃ አስለመዱኝ። ልክ እንደመጣው ገስት ላይ ጎትተው ያስገቡኛል። በቃ ደስ ይለኛል። ባላወራ ራሱ ከነሱ ጋር መቀመጡ መታየቱ ምናምን ደስ ይላል። የሆነ ሙስሊሞች የሚያስነኩት ነገር አለ። ዋሻው እንዴ እስካት ደግሞ በጣም ምርጥ ልጅ ነው። ጃ ኖርማሊ ምን አስብ መሰለህ፣ እኔ በሰላም ማምን ሰው ነኝ ኖርማሊ። እና ሰው በሰውነቱ ለወደው ይገባልና በውስጥ በኩል የሰደቡኝ ክርስቲያኖች ብሎክ ያደረጉኝ ሰዎች ትጠላለህ። ለ2 ዓመት ያው እንግዲህ ረጅም ጊዜ ነው ቲክቶክ መጠቀም ከጀመርኩና በጣም አጸያፊ ማለት ነው። በጣም የሚያስጠሉ ነገሮችና ኖርማሊ እኔ እህት ወንድሞቼ የትኛውንም ሰው ወዳለሁ። ሲጀመር ሙስሊም አልጠላም። ለምን ፍቅር ናችሁ ማለት ነው። ይሄ ሀቅና ሀቅ ነው። እዚህ ውስጥ ክርስቲያን ሆኖ እኔ እውነት ነው የምናገር። እኔ ሃይማኖቴ ክርስቲያን ቢሆንም ግን ያየሁትን የሰማሁትን ነገር ግን መናገር ፈልጋለሁ። ከዛ በዘለለ ግን ብዙ ጊዜ ምን አለ መሰለ፣ ሙስሊም ያልሆነ ሙስሊም አለ፣ ክርስቲያን ያልሆነ ክርስቲያን አለ። አሁን ሁለቱ ናቸው በቃ ችግር ያለባቸው ማለት ነው። እና ሰው ነፃ ፍቃድ ተሰጥቶታል፣ አይምሮ አለው፣ ወደ ፈለገበት የመሄድ መብት አለው። ያው ምሳሌ ቅድም እስልምና የተቀበለችው ልጅ እኔ አልቃወማትም። ምን አገባኝ? ገብቷል አይደለ? ምሳሌ ቸገረኝ ራበኝ ብትል ማንም ክርስቲያን ዞር ብሎ አያትም። አስረግጬ ነው የምነግርህ። ግን እዚህ ያየሁት ነገር ግን ሰው በሰውነቱ መረዳዳት ፍቅር አለና ያው እንግዲህ ኢምራን
ለዚህ ነው የሚወደኝ። እውነት ምሳሌ እስልምና ላይ የተባሉት ነገሮች ጥሩ አይደሉም ማለት ነው። ዘረኝነት፣ ምቀኝነት ያለው ኦልሬዲ እኛ ጋር ነው ብዙ ጊዜ ማለት ነው። በቃ በጣም ቅናት፣ በጣም ችግሮች አሉ። ገብቷል አይደለ? እዛም ላይ ነው ብዙ ጊዜ የምሰራው ሰው ከቂም፣ ከበቀል፣ ከቅናት፣ ከዘረኝነት፣ ከክፋት ይህንን ነገር ይዞ ካላጸዳ በስተቀር ሙስሊምም ቢሆን ክርስቲያንም ቢሆን ጆባም ኤቲስትም ቢሆን ምንም ትርጉም የለውም። ሰውን ማምጣት የምትችለው ወዴትም ማምጣት የምትችለው በፍቅር ነው። በቃ ዘለለም ፈረጠ ማለት ነው። የሰው ሃይማኖት ስለተሳደብክ ሙስሊም እንዲህ ነው ስለተባለ ክርስቲያን እንዲህ ነው ስለተባለ ምንም አይነት መፍትሄ አይመጣም። ግን መሰራት ያለበት ምን ላይ ነው? እዛ ላይ ትሰራለህ ማለት ነው። መናገር ያለብን ትናገራለህ። ከዛ በዘለለ ሰውየው በራሱ መንገድ እንግዲህ ሰው ክቡር ሆኖ የተፈጠረ ከፈጣሪው ነው። ስለዚህ ማመዛዘን፣ ማሰብ፣ ነገሮችን ማኔጅ ማድረግ ይችላል ማለት ነው። ስለዚህ ሰው ራሱን ነፃ ፍቃድ አለው ወደ ፈለገበት ሄዶ የፈለገውን እምነት የማመን መብቱ የተጠበቀ ነው እንጂ እዚህ ጋር መተህ እገልሃለሁ በጥቅም ታስራ ነው አንተ እንደዚህ ነው እየተባለ ሰዎችን የማሸማቀቂያ ስራ ብዙ ጊዜ ቲክቶክ ላይ ይታያልና ኖርማሊ ነው። ሲጀመርም ከክርስቲያን ጋር ብዙም ህብረት አላደርግም እውነት ለመናገር ከሆነ ማለት ነው። ከጥቂት ሰዎች ጋር ነውና ከተማሩ ሰዎች ጋር ይሄ ከዘረኝነት፣ ከክፋት፣ ከቂም፣ ከበቀል፣ ከቅናት ከዚህ የወጣ ሰው ጋር ለምን ሃይማኖትም አይኖረው? ኤቲስትም ፓጋንም ምንም መብቱ ነው እኮ ያ ሰው በድንጋይም ማምለክ ይችላል። ስለዚህ ሁሉም ሰው ሲገባ ወደ ፈለገበት ይሄዳል ላለው ይሄ ነው አመለካከቴ። ያው ጥፋትና ንግግሬ ላይ ስህተት ካለ ችግር የለውም። በመነጋገር ማምን ሰው ነኝና አመሰግናለሁ። ያው የሚገርም እንዴት ያለ ግሩም የሆነ ንግግር ነው የተናገርከውና በዚህ ንግግር እንግዲህ የሚገርም ስድብ ጠብቀውንም በውስጥ ይሄ ነው ሪያሊቲው ሁሌም የሚያደርጉት ማለት ነው። አሁን የተናገረው ነገር አንድ የሚወድቅ ነገር የሚጣል ነገር የለውም። የሚገርም ነገር ነው ያወራው። ምክንያቱም እሱ ሀሳብ ላይ በነገራችን ላይ ሁላችሁም ማወቅ ያለባችሁ ነገር ፈጣሪ የመጀመሪያ ላይ አክብሮ አልቆ የፈጠረው ፍጥረትን ሰው ነው። እሺ የሰው ልጆች ከሰው ከሚያስበልጧቸው ነገሮች አስቀድሞ ፈጣሪ ሰውን የፈጠረው ምክንያት ከነገሮች አስቀድሞ ሰውን የፈጠረው ሰው ስለሚተልቅ ነው። ሰው ቅድሚያ ስለሚገባው ነውና ይሄን ነገር ነው በአጠቃላይ የተናገረው ማለት ነው። እሱ ያለው ነገር ላይ በመስማት ደረጃ አይደለም በማየትም ደረጃ ሲሆን በመኖር ደረጃ እኔ ወደ ቲክቶክ ሃይማኖት ላይ ወደ ቲክቶክ መንደር ስመጣ ወደ ክርስትና ለመመለስ የሚያስችለኝን መልስ ፍለጋ ነበር የመጣሁት። ሜቢ ቲክቶክ ላይ ያሉት ትንሽ የሰለጠኑ የተማሩ ናቸው ብዬ ማለት ነው። በዱላን የተቀበሉት በቃ ጥያቄ ምንድነው? ክርስትና ላይ ያለኝን ጥያቄ ጠይቃለሁ፣ ዱላ ይመልሱልኛል። ሜቢ የማይመለሱ ጥያቄዎች ስለሆኑ ይሁን አይዶን ነው። ሙስሊሞች ግን እኔ ትዝ ይለኛል ራሱ ጥያቄን ጨርሼ ለምን አትሰልምም እያሉኝ ቆይ እያልኳቸው እያሸዋቸው እንኳን አንድ ቀን ተናግረውኝ አያውቅም። እስቲን ነው ማለት ነው። እና ያው ሙስሊሞችን እንግዲህ በጣም ችግር ያለባቸው ሰዎች ነው ይንከባከቡና ጠልፈው ነው የሚጥሉክና በርታ ለማለት ነው። እንደው ፈቃድ ከሆነ እኔ ከክርስትና ሃይማኖት ልወጣባቸው የቻልኩትን 2 ነጥቦች ዝም ብለን ለዛሬ ብናይ ደስ ይለኛል። ሜቢ አንተ የምትረዳቸው ከሆነ ማለት ነው። ፈቃድ ከሆነ 10 ብታረገው ችግር የለውም። ያው ስላለ ይሄ ሀቅና ሀቅ ነው እና ሄድበት። በኦርቶዶክስ ሃይማኖት አምላክን ወለደ ተብሎ ይታመናል። ማለትም እግዚአብሔርን ወለደ ተብሎ ይታመናል። ላይ እንኳን ብዙም እንትኑ መነጋገር አልፈልግም። ኖርማሊ አሁን መሬት ላይ ያለው ሀቁ ሰዎች ምን አይነት ሰው ናቸው ቲክቶክ ላይ እና እሱ ላይ ትንሽ ብትሄድበት ደስ ይለኛል። ይሄኛውም በሌላ ጊዜ እንነጋገርበታለን። የታወቀ ነገር ነው። ሰው እስልምናን ተረጋግቶ የሚማር ከሆነ ይሰልማል፣ ምንም አማራጭ የለውም። ስለዚህ እንደዛ ስለሆነ ነው ክርስቲያኖቹ ወደ ስድብ የገቡት። በቃ ምንም አይደለም። በቃ መሪዎቻቸው ከፊት ሆኖ ስድብ ያስተምሯቸዋል፣ እየዞሩ ይሳደባሉ። ግን ምንድነው ለእኛ በረከት የወደልን ነገር ስለ እስልምና መጥፎ ነገር ይጨኗቸዋል። ያን ነገር እኛን ያዋረዱ መስሎ ሊያዋርዱ ወደኛ እየሮጡ ይመጣሉና ሲመጡ እኛን ሊያዋርዱ ብለው
የያዙት ነገር መልስ ይሰጣቸውና አብዛኞቹ እንግዲህ እዚህ ሰልመው እንደቀሩ አንዳንዶቹ ጨልለው እንደቀሩ አይተናል አይደለ? አሁን የጨለሉ ሰዎች አታውቁም? ሰልመው እስልምና ነክተው የጨለሉ ሰዎች በጣም አይተናል። በየገስቱ ይቀባጠራሉ፣ በየደቂቃው ሀሳባቸውን ይቀይራሉ ምናምን ነገርና ያ ነው ለዛ በረከት ነው የሆነው። ገባችሁ አይደለ? በደንብ አይተናል። እኔ የጨለሉ ሰዎች አይቻሉ እኑም አሁን ቁጥራቸውን ላይ የበረታ ነው፣ እውነት የበዛ ነው። እና አንዳንዶቹ ደግሞ ቶሎ ብለው ካልታዩት እንትኑ እየጨመረባቸው ነው የሚሄደው። እውነት በቃ ፌስታል ምናምን መልቀማቸው አይቀርም በቅርቡና ይሄ ነው ያለው ነገር። ያው ከዚህ በላይ የሚተነተን ነገር የለውም እና ምናልባት ግን ስኬት እኔ አንተን ማገዝ እፈልጋለሁ። የእስልምናን ብርሃን ለአንተ ማሳየት እፈልጋለሁ። በእውነት እኔ ከክርስትና ሃይማኖት ስወጣ በስነስርዓት አውቄ በስነስርዓት ተረድቼ እንደሆነ ያንን እውነት ላሳይክ እፈልጋለሁ። ያንተን እውነት ደግሞ መረዳት እፈልጋለሁ። ምክንያቱም ስነስርዓት ያለው ሰው ላይክ እሳቱንና ውሃውን ተረጋግቶ መለየት የሚፈልግ ሰው የሚችል ሰው በጣም ነው የምወደው። ሰውኛነትን አስቀድሞ የሚያወራ ክብር ያለው ሰው ማለት ነው። እና እኔ አይ ቲንክ ተወያይታችሁ ነበረ ከኢምራን ጋር የመጀመሪያ ጊዜ ከነበረው ነገር አንጻር ተመልሰህ ትመጣለህ የሚል እምነት አልነበረብኝም። ግን አልፎ ዛሬ እዚህ ላይ ከመጣህ ይሻላል። እኔ ደግሞ በአንተ ሀቅ አለብኝ ለአንተ እስልምናኔ መመስከር እስልምናኔ ማሳየት ማለት ነው። ምክንያቱም ሀቅ አለብን ብሎ ስለ እኔ በጣም ብዙ የደከሙ ወንድሞች ስለነበሩ ማለት ነው። እና የዚህ ዕዳ ስላለብኝ ይህን እንግዲህ በአንተ ብድሬን እከፍል ይሆናል ይሻላል። ሌላ ቀን ምናልባት እናወራለን። ግን ኦብቪየስሊ ይሄ ነው በቃ። አሁን ቅድም የሰለመችው ልጅ በውስጥ ያጥረገርጓታል። ደግሞ ስድባቸው ሲያስጠላ አንድ ዱረዬ አንድ ጋጥ ወጥ የምንለው ሰው እንኳን የማይሳደበው ስድብ ነው የሚሳደቡት። እናት እንደዚህ ትሁን፣ ኧረ ይዘገንናል በጣም እንደዚህ ራሱ አይባልም። እና ያ ነው ምናልባት ሌላ ቀን እንግዲህ እናወራለን ኢንሻላህ። አላህ ባለህበት ይጠብቅህ፣ አላህ ሂዳያ ይስጥህ። ይሄ ትልቁ ምኞቴ ነው ለሰው ልጅ። እኛ የምንመኘው የምንሰጠው ትልቁ ስጦታ ምንድነው? እስልምና ነው። ያ ነው የሰው ልጅ በሰማይ ያለውን ህይወቱ ላይክ ሳያተርፍ በምድራዊ ህይወቱ ቢያተርፍ ምን ጥቅም አለው? ጥሎት ለሚሄደው ነገር ማለት ነው። በዘላለማዊ ህይወቱ ላይ ቢመቻች ከፍ ቢል ነው የሚሻለው። እና ይሄ ነው ስኬት ነው ስካት ነው ስኬት መሰለኝ። ስኬት ወይም ጽና እባላለሁ በዋናው ጽና ጊዮርጊስ ነው እንዴ? ያው በዚህ ስሜ አንተ ጽና ጊዮርጊስ ነህ ማለት የሆነ ጊዜ ላይቭ ላይ ሳይክ ነበረ እና በቃ እኔ በጣም የገረመኝ አይ ቲንክ ቲክቶክ ላይ ያሉ በጣም ትክክል ያልሆነ አካሄድ የሚሄዱ ሰዎችን ተቃወም ነበር አይደል? ለምን ስለማያውቁሉ ማለት ነው። እኔ ሰው በሰውነቱ ይከበር ነው የምለው። ሰው ፍቅርን ነው መጀመሪያ። አንድ ሰው መኖር ይቀድማል። ምሳሌ አንድ ሰው በየትኛውም ሃይማኖት ይሁን ሰውን ካላከበረ እምነት የሌሉት ሰው ራሱ እኮ ከሰው ጋር እኮ በፍቅር ይኖራል እኮ። ምንም እምነት የሌለባቸው ጫካ ውስጥ ምንም ስለ እምነት ምንም የማያውቁት ውስጥ እኮ በጣም ትብብራቸው፣ ፍቅራቸው፣ አስተሳሰባቸው ለሰው ለሌላ ሰው ያላቸው አመለካከት በጣም ፍቅር ነው። ሃይማኖት አለን እኔ ትክክለኛ ሃይማኖት አለኝ ብሎ ለሚያምን ሰው ይህን ያክል ሰዎችን መግፋት፣ ይህን ያክል ሰዎችን ማንቋሸሽ፣ ይህን ያክል ሰዎችን በማንነታቸው ማዋረድ ሳይኮሎጂካሊ በቃ የሰው ልጆችን የአእምሮ ሰላቢዎች አሉ ብዬ ነው የማስበው። እና ሃይማኖተኞች ገዳዮች ናቸው ብዬ አምናለሁ። አሁን ገብቷል። ሃይማኖት ይጠቅማል፣ ግን ሃይማኖተኞች ነፍሰ ገዳዮች ናቸው ብዬ አምናለሁ። ለዛም እኮ ነው ሰዎች እየተገዳደሉም ያሉት እየተሳደቡ ያሉት በዘር፣ በሃይማኖት፣ በብሔር፣ በተለያየ መንገድ ሃይማኖተኞች ናቸው ይህንን ነገሮች የሚያደርጉትና ሃይማኖተኞች ገዳይ ናቸው፣ ቅጥር ነፍሰ ገዳይም ናቸው። እና ሰው ከሃይማኖተኝነት ካልወጣ በስተቀር አገርም ሰላም አትሆንም፣ ሰውየው ሰላም አይሆንም ብዬ አምናለሁ። እና ያው
እኔም ከዛኛውም ብዙም ተወዳጅ አይደለሁም። እኔ 4 ዓመት ኦልሬዲ 5 ዓመት ምናምን አካባቢ ሊሆን ነው ቲክቶክ መጠቀም ከጀመርኩና ያተረፍኩት ነገር ግን ሃይማኖተኞች ግን ትክክል አይደሉም። ሲጀመርም እብድ ናቸው ብዬ ነው የማስበው። ደግሞም እየታዩ ናቸው። ለምን ባሉበት ነገር አይኖሩትም። ዋናው ነገር ግን ምንድነው መኖር ይቀድማል። አሁን ምሳሌ ቅድም ስለ እስልምና አርጎ ማሳየትን ይቀድማል ብዬ አስባለሁ። ተግባራዊ መሆን አለበት ብዬ አስባለሁ። አለበለዚያ ግን ቃሉ ብቻ ይዘው ማስመሰል ትርጉም የለውም ብዬ ስለማስብ ለማንኛውም አላብዛባችሁ። አስተሳሰቤ እንደዛ ነው። አክቹሊ የተንሸዋረረ አረዳድ እንዳይኖራቸው እሱ ሊል እየፈለገ ያለው ሃይማኖት እውቀቱ ላይ ጎበዙ ናችሁ የምታውቁትን ነገር ለማትኖሩ ሰዎች ነው ይህንን ነገር ሃይማኖተኞች ብሎ የገለጣቸው። ማለት ሃይማኖታቸው ላይ በጣም እውቀት አላቸው ግን የትኛውንም አይኖሩት። በቃ ወሬ ብቻ ለሆኑ ማለት ነው እንዲህ ይላሉ ግን ህይወት ላይ ባዶ ስለሆኑ ሰዎች ነው እየተናገረ ያለው። እሺ አላህ ከእንደዚህ አይነት ሰዎች ይጠብቀን። እኛም እንዳንሆን እንግዲህ አላህ ይጠብቀን። በቀጣይ ምናልባት አንዳንድ ነገሮችን አብረን እናያለን ብዬ ተስፋ አደርጋለሁ። ኢምኑ ሁለተኛ ነው አይደለ? ካደከሙ ችግር የለውም። በጣም ይገርም። እስካሁን መቆየቱ ራሱ ድንቅ ነው። በጣም ደስ የሚል ሰው አላህ ሂዳያ ይስጠው። ግን ካደከመ አውሩ ችግር የለውም። ዛሬ ስለ ሃይማኖት ማውራት አልፈልግም። በቀጣይ ሜቢ ኢንሻአላህ ፎከስ ቀጥል። ሀሳብ ካለክ እንደዛ እኮ ኢንሻአላህ ነገር እንግዲህ ስካት የሚያቸሽ ነገር ነገር ቀጥል። ፎከስ ቀጥል። አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አይ ሁለት ነገር ለማለት ያክል ነው። ረጅም ነገር አይደለም። ኢምሩም ደክሞታል፣ ድምፁ ያስታውቃል። አንደኛው አይ ቲንክ ለኡስታዝ ጀማል የሆነ የተላከ ቪዲዮ አለ። በውስጥ ቴክስት ያደረጉልኝ ነው። ኢንሻአላህ ሼር መደረግ ከተቻለ ሼር ይደረግ የሚል ሀሳብ ለመስጠት ነው። ሁለተኛው ስኬት ካነሳቸው ፖይንቶች መካከል ላይ አሁን መጨረሻ ላይ ያነሳው ሀሳብና መጀመሪያ ላይ ያነሳው ሀሳብ ሁለቶቹ በጣም መሰረታዊ ነገሮች ስለሆኑ ነው። የመጀመሪያው ነገር ምንድነው? የሃይማኖት ውስጥ የወገንተኝነትና ስሜታዊነት የሚባል ነገር የለም። ሃይማኖት እውነት ነው። እውነት በዛ እውነት ውስጥ እኔ ያዝኩትን እውነት ለአንተ እነግርሃለሁ። አንተም የያዝከው እውነት ለኔ ትነግረኛለህ። እውነት ብለህ የምታስበው ከዛ በዛ መካከል ላይ ሀሳቡ ነው የትኛው ነው ትክክለኛው የሚለውን እርስ በርስ የምንወያይበት ማለት ነው። ከዛ በኋላ ግን ያ ሀሳብ ስሜት የሚባል ነገር ከተቀላቀለበት የተሸናፊነት ስሜት የሚለውን ለማንሳት ወደ ግልፍተኝነትና ወደ ኃይል መጠቀም የሚባል ነገር ይኬዳል። ያ በጣም ትልቅ ስህተት ነው። ያንን ነገር ችላ ብሎ ማለፍ የመጀመሪያው ስቴፕ ይመስለኛል። አሁን ስኬት ያደረግከው ነገር በጣም ጥሩ ነው። ኦልሞስት 4 ዓመት እኔ እንደዚህ በስሜት ውስጥ አልነዳም በእውነት ውስጥ ነው ቀጥታ መራው ብለህ ሄድከው መንገድ ትክክለኛው መንገድ ነው። አእምሯችንም እሱ ነው በጣም ብሎክ የሚያደርገው ብዙ ጊዜ ማለት ነው። ማለት ይሄ ልክ ስለ ሪሊጅን ነገር ሲነሳ ቤተሰብህ፣ አካባቢ ሰው፣ የጎረቤትህ ምናምን ያ ነው አእምሮ ወዲያው ፑል አድርጎ የሚያስቀምጠው። ስለዚህ የሁሉ ነገራቶችን ልንተው ነው የሁሉ ነገር ሊያመልጠኝ ነው ብለህ ማሰብ ስትጀምር ወዲያው የሐሳቡን በሐሳብ ከመሞገት ይልቅ በኃይል ወደ መቀየር ሐሳብ ትገባለህ ማለት ነው። ይሄ አእምሯችን የሚሰራበት መንገድ ነው። ይሄንን ነገር ሪሙቭ ማድረግ የመጀመሪያው ስራ ነው። አይ እኔ እውነትን ነው የምከተለው ስለዚህ ስሜት ውስጥ አልነዳም ማለትክ ኢንሻአላህ ወደ ቀጥተኛው መንገድ አላህ ሂዳዩን ይሰጣል ብዬ አስባለሁ። ሃይማኖተኞች ገዳዮች ናቸው ስትል በእርግጥ የሰው ልጅ ኢንቴንሽን ወይም የሰው ልጅ ምርጫ ስላለው ወንጀል የሚሰራም አለ ማይሰራም አለ። ሃይማኖት ግን የመጣው ፐርፐዙ አንድን ሰው በቀጥተኛ መንገድ ለመምራት ነው። የሆነ ሰው ለምሳሌ አንድ ሙስሊም ለሚያደርገው አክሽን እንደሚጠየቅ ያውቃል። ኦኬ የሆነ ነገር ቢሰራ ፓኒሽመንት አለኝ እቀጣለሁ፣ ነገ ከነገ ወዲያ ባረኩት ነገር እጠየቃለሁ የሚል ሐሳብ አለው። አንድ ሰው ግን ኖ ስላመንክ ጋራንቲድ የሆነ ነገር አለ ስለዚህ there is no any punishment to you የሚባል ነገርን ከነገርከው ያንን ጉዳይ የሚያደርግበት ምንም ሪዝነብል የሆነ ምክንያት አይኖርም። ለምሳሌ አንድ ሰው እኔ ክርስቲያን ብሆን እና አፍተር ላይፍ የሚባል ነገር ለኔ ቢረጋገጥልኝ ዋይናት እኔ አሁን ሰው ብሰርቅስ ምን ችግር አለ? ሰው ብገልስ ምን ችግር አለ?
ኦኬ እነዚህ ሁሉ ማድረጋቸው ነገራቶች በሙሉ ኮንሲኩዌንስ የሚባል ነገር ይጠፋል። በእስልምና ውስጥ ስመጣ ግን በጣም የተለያየ ነው። ኢትስ ኦፖዚት። ለምታደርጋቸው ነገሮች አካውንታቢሊቲ የሚባል ነገር አለ። ሃይማኖተኛ ነው ስትል ሃይማኖት ውስጥ ያለ ሰው መጀመሪያ ለምሳሌ ሙስሊም አይሰርቅም፣ ሙስሊም ታማኝ ነው ምናምን የሚባሉ ነገራቶች የመጡት ያው ሃይማኖቱ ሰው ላይ የሰራው ነገር ምን ያህል ትልቅ መሆኑን ለማሳያ ነው። እና ከዛ አንጻር ሁለቱ አንጻር ከዛ እንዲስተካከል ነው። ኢንሻአላህ አላህ ሂዳያ ይስጥክ። አመሰግናለሁ። ያው እንግዲህ ስጋ ደካማ ስለሆነ ያው ልተኙ ስለሆነ ያው ብዙ ሰዓታችሁን አልያዝባችሁ። ነገም ከነገ ወዲያም ከዛም ቀን ስለሆነ አረፍ በሉ። እሺ አመሰግናለሁ። ኢምሩ በቃ ዝጋና እንውጣ ኢንሻአላህ። ሁላችሁም ጀዛኩሙላሁ ኸይር ጀዛ። በጣም ደስ የሚል ቆይታ ነበረ። ወንድሞቼ ወንድም ዜድኤም ሁላችሁም ጀዛኩሙላህ። ሞዴሬተሮቹ ዚክራ ኮልሚ ጃብ ሁላችሁም ጀዛኩሙላህ። ሱራፌልም እንደዚሁ አላህ ሂዳያ ይስጥህ። እስካሁን ቆይተህ ራስ ተአምን ነገር ሙኛል በሰማኸው ነገር ተጠቀም ያድርገህ። አላህ ከነገ እንደምንገናኝ ተሰናገን ሁላችሁም ጋር ያው ታፍታብ ኦልሞስት 11 ቢሊዮን ገብቷል። እንዴ አልተቻላችሁም ዛሬ ማሻአላህ። ትልቅ ስኬት ነው። አላህ ይቀበላችሁ። በሉ سبحانك اللهم وبحمدك نشهد ان لا اله الا انت نستغفرك ونتوب اليك። በቁርአን ልዝጋላችሁ። من الشيطان الرجيم